የትኛው ኢንዱስትሪ ላይ ግባ ሪስክ ማኔጅመንት ካሌለ ጋምብለር ነህ። ቢያምኑም ይሄ መራር እውነታ ነው። በቃ ፎሬክስ ትሬዲንግ ጋምብሊንግ የሚሆንበት አጋጣሚዎች ይኖራሉ ማለት ነው። ኢንዲኬተርን ብቻ ተጠቅመህ ትሬድ ማድረግ አትችልም። ብዙ ትሬደሮች ቻርቱ ላይ ገብተው ድሮው በሚያደርጉት በሚስሉት ብቻ ይመስላቸዋል። ያ በጣም አስፈላጊና ኢሴንሻል የሚባል ቦታ ነው። ግን ኤክሲ ስናይፐር ፎሬክስ ትሬደር፣ ቢዝነስማን እንዲሁም ኮንተንት ክሬተር ያገኘውን ገንዘብ ኤቭሪዴ ሪስክ የምታደርግ ከሆነ ሞር ግሪዲ ሞመንት ላይ ነው ያለው። ስለዚህ በፍጥነት መስራት ሳይሆን ቦታው ላይ የሚያደርስህ ተረጋግተህ መስራቱ ነው ያ የምትጠብቀው ቦታ ላይ የሚያደርስ። አብዛኛው ትሬደር ፕሮፊታብል ሲሆን ከሀገር ይወጣል። ወደ ዱባይ ሙቭ ከማድረጉ በፊት የሆነ ያክል ሊኩዊድ ሊኖር ይገባል ያስባል። 100,000 ብር 150,000 ብር ሰራል በቀን ማለት ነው። ስንት ዓመት ነበር የዛሳል? 20 ልክ በ20 ዓመት የመጨረሻ አካባቢ ወደ ዱባይ ሙቭ አለ። ጀማሪ ትሬደሮች የሚሳሳቱት ነገር ምንድን ነው? ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል። ኦር ሳይድ ኢንካም ሊኖረው ይገባል። አብዛኛው ሰው ሉዝ ያደርጋል። የሚያቋርጠው በዛው ልክ ነው። አንተ እንድትቀጥል ያደረገህ ምን ነበር? አንደኛ ሳይኮሎጂካሊ ጠንካራ እንድትሆን ያደረጉ ቤዚክ የምትላቸው ነገሮች አሉ። ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው። አሁን ፍሮም ስክራች ጀምሮ ትላል። የመጀመሪያው ስራ ምንድን ነው? የመጀመሪያው ስራ የሚሆነው የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ኤክሲ እንኳን ደህና መጣህ። እንኳን ደህና ቆያችሁ። በጣም ደስ ብሎኛል ዛሬ ስለተገናኘን። እኔም በዚህ አጋጣሚ መርጣችሁኝ እዚህ መድረክ ላይ ስለጋብዛችሁኝ በጣም አመሰግናለሁ። ከስምህ ነው የሚጀምረው። ያ ሁሉም ሰው አይ ቲንክ ይጠይቃል በእርግጠኝነት። ኤግዛክትሊ ምን ማለት ነው? ኤክሲ ስናይፐር። ያ ኦኬ። ኤክሲ ስናይፐር ማለት በአጋጣሚ ነበር ይህንን ስም ያወጣሁት እና ያው ከዚህ በፊት ትሬድ ሳደርግ ኦልሞስት የሆነ ሞር ፕሮፊታቢሊቲ የሆነ ታይም ላይ ማለት ነው የምገባቸው ኢንትሪ ፖይንቶች በጣም ስናይፐር ናቸው። ስናይፐር ኢን ሚንስ ትሬዲንግ ላይ የሆነ ብዙ ድሮዳውን የለህም። ከዛ ቶሎ ነው እኔ ልክ ኮንትራክቱን እንደከፈትኩት ወደ ፕሮፊት ሄድ ነበር ማለት ነው። ለምንድን ነው ይህንን ነገር ስናይፐር ማለው ብዬ አሰብኩ። ከዛ ኤክስን ያው ከስናይፐር ቡሌት ሴድ መሀል ያለው አላ ኢ ደግሞ የኔ ስም ነው። ከዛ በኋላ ኤክስኢ ስናይፐር። ትሬዲንግ በፍጥነት ፕሮፊታብል የሚሆኑ ይመስላቸዋል፣ ግን ትሬዲንግ እንደዛ አይደለም። ትዕግስት ይፈልጋል፣ ፕላስ ደግሞ ኖሌጅ ይፈልጋል፣ ፕላስ ኢንቨስትመንት ይፈልጋል። እነዚህ ነገሮች ቢያምኑም ይሄ መራር እውነታ ነው። በቃ ቤዚክሊ አንድ ሰው ኖሌጅ ካለው በኋላ እዚህ ትሬዲንግ ኢንዱስትሪ ውስጥ ገብቶ ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል፣ ኦር ሳይድ ኢንካም ሊኖረው ይገባል። ያንን ነገር አንደርስታንድ ማድረግ መቻል አለባቸው። ፕላስ ደግሞ መኒ ማኔጅመንት ስኪል ሊኖራቸው ይገባል። ቅድም እንዳልኩ በጣም ዋንስ ኖሌጁ ከነበረኝ በኋላ ሊንክ ማድረግ ከብዶኝ ነበር፣ ኢሞሽናሊ እና ደግሞ ኖሌጁንም ማለት ነው። ስለዚህ ሊንክ ለማድረግ ምን ያስፈልጋል? አንደኛ ሳይኮሎጂካሊ ራስን እንዴት ነው ሃንድል ማድረግ ያለብኝ ብለህ ማሰብ መቻል አለብህ። ሁለተኛ ደግሞ ፋይናንሻሊ እንዴት ነው ማኔጅ ማድረግ የምችለው። የቤት ኪራይን የምግብን የአንዳንዱን ዓመት ትሬዲንግ ውስጥ ብታስገባው በቃ ከዛ ሰባብረው ነው የሚያስወጣ ሉስ ስታደርግ ማለት ነው። ግን የቤት ኪራይ ያለ የምግብ ያለ ይሄን ያክል መንቀሳቀስበት አለ። እችኛዋ ደግሞ ትሬዲንግ ላይ ማውጣት። አሁን እነዚህ ወጪዎች ኦልሬዲ የተሸፈነለት ሰው ቢሆንስ? ማለትም ቤተሰብ ጋር እየኖረ ኦኬ፣ እንደዛ ሀሳብ ይሆን ቤተሰብ ጋር እየኖረ ከሆነ ኦልሞስት ከ50% ያለው በላይ የሆነ ኦልሞስት ፋሚሊ ከቨር አድርጎታል። ገንዘብ ነው የሚያስፈልገው ትሬድ የሚያደርግበት። ያንን ገንዘብ ደግሞ እንደ ኢዚ መቁጠር የለበትም። አንድ ከቤት የመወጣበት ሪዝን ምንድነው? ፋሚሊዎቼ የግል ትምህርቴን ያስተማሩኝ፣ አሪፍ ላይፍ ኮንዲሽን አላቸው። አት ኤኒ ታይም ሄልፕ ብፈልግ ብጠራቸው ሰፖርት ሊያደርጉ ይችላሉ። ግን እኔ ያንን ነገር አልፈለኩትም በሰዓቱ። በራሴ ሪስፖንሲቢሊቲ እንዲሰማኝ ስለፈለኩ ነው ያንን ነገሮች ሳደርግ የነበረው። በራሴ ገንዘብ ሰራ የነበረው፣ በራሴ ሉዝ ሳደርግ ራሴው ነበር እርን ማድረግ የነበረው። ይሄ ላይፍ ፓዝ ምን ብዬ አስባለሁ አንተን
መጨረሻ ላይ ለምታገኘው ማንነት ይቀርጻል ብዬ አስባለሁ። ምክንያቱም ገንዘብ ብቻ ሰክሰስ ነው ብዬ አላስብም። ካራክተር ያስፈልጋል። ያንን ገንዘብ ሜንቴን የምታደርግበት ካራክተር ያለበለዚያ የሆነ ያክል ገንዘብ ይኖርሃል ስፔንድ ታደርገዋለህ at the end of the day በቃ ሉዝ አድርገው ትቀመጣለህ። በዛ እድሜ ግን ማቹሪቲው ማተር አያደርግም። ገንዘቡን ስትይዘው ገንዘቡ ሲመጣ አንዳንድ ጊዜ ማቹር ሳትሆን የሚመጣ ገንዘብና ማቹር ስትሆን የሚመጣው ገንዘብ አንድ አይደለም። ምን ላይ ኢንቨስት እንደምታደርገው የመጣው ገንዘብ እንዴት ማኔጅ እንደምታደርገው ማቹሪቲ ይፈልጋል። ማቹሪቲውን በጣም ይፈልጋል። ማቹር ኮንክ በቃ ራስህን በደንብ ሜንቴን ማድረግ ትችላለህ። almost 50k ሰራ 100k ሰራ ታውቀዋለህ። የሆነ ቦታዎች ታስቀምጣቸዋለህ። ፕላስ እኔም ያንን ማይንድሴት ነው ፈልገው። ፕላስ ደግሞ ምንድነው ላይፍ ስታይል for example አንተ ኖርማል የሆነ አስተዳደግ አድጋ በአንድ $100,000 ሰራ በትሬዲንግ ከዛ $100,000 እንደምንም ታደርገው ልትበላበት ትችላለህ። የሆነ ነገር ትገዛበታለህ፣ ብሩ ያልቃል። ግን ኦልሞስት 5 ዓመት 4 ዓመት ለፍተህ የገንዘብ ቫልዩን አንደርስታንድ አድርገህ ሰውን እንዴት ሪስፔክት ማድረግ እንዳለብህ እነዚህ ማነሮችን ተምረህ እንዴት ወይው ራሱ ምን ያክል ሃርድ እንደሆነ አንደርስታንድ አድርገህ ግን ገንዘቡ ስትይዘው ኦኬ ይሄን ያክል ርቀት ተጉዤ ነው የመጣሁት እዚህ ቦታ ላይ ትለና ስለዚህ ገንዘቡ በጣም ኢዚ አይደለም። ስለዚህ የሆነ ቫልዩ ትሰጠዋለህ ለዛ ገንዘብ። ስታጠፈውም በቫልዩ ነው የምታጠፈው ማለት ነው። እና ገንዘብ ማጣት ራሱ ምን እንደሆነ ትረዳለህ። ምክንያቱም ላይፉን አሳልፈዋል። እኔ አንዳንዴ የቤት ኪራይ መክፈያ ገንዘብ አጥቼ ምናምን ነገር ፕላስ ደግሞ በቃ ማድረገው ምንድን ነበር ስላይስ ዳቦ ገዛለሁ ኦቾሎን ያለኝ በቃ እኔ ሪች ነኝ እሱ ብቻ ይኖርልኝ። ምክንያቱም እሷን ስላይስ እያረኩ ነው በለው በቃ ኤቭሪዴይ። እና በዛ ሰዓት በጣም ብር ቸግሮኝ አውቀዋለሁ። የሆነ የምፈልገውን ምግብ መብላት ሳልችል በቃ ግድ ሰርቫይቭ ማድረግ ስላለብኝ ብቻ ምግብ እየበላው መቆየት የቻልኩበት ሰዓትን አስታውሳለሁ። እና አሁን አንድ ሰው እንደዚህ እያሳለፍኩ ነው እንደዚህ ያደረኩ ነው እንደዚህ ያደረኩ ነው ሲለኝ የሆነ የበፊት ማንነቴ ነው ፊልም ማድረገው በሱ ውስጥ። ስለዚህ የምሰጠው አድቫይስ እንደ ኖርማል የሆነ ሰዓት ላይ ገንዘብ ሰርቼ ሪች እንደሆነ ሰው ሳይሆን ነው ይህን ነገር አሳልፌዋለሁ እንዲህ ብታደረገው ምናምን ብዬ ሰጀስት አደረገዋለሁ ማለት ነው። ስለዚህ ያ ወይ በጣም አስተምሮኛል። ትሬዲንግን ለአንድ ለ10 ዓመት ህፃን ልጅ ወይም ለ15 ዓመት ልጅ ብታስረዳው እንዴት አስረዳዋል? ፎሬክስ ትሬዲንግን አንድ 15 ዓመት የሆነ ልጅን ባስረዳው ምን ብዬ ነው ማስረዳው? ትሬዲንግ ማለት ትልቅ ፋይናንሻል ኢንዱስትሪ ነው። ግን በዚህ ፋይናንሻል ኢንዱስትሪ ላይ ፕሮፊታብል ለመሆንና እዚህ ማርኬት ላይ ገብተህ ገንዘብ ሰርተህ ለመውጣት ምን ያስፈልጋል? አንደኛ መረጋጋት ያስፈልጋል። ምክንያቱም የትኛውም ኢንዱስትሪ ላይ ልትገባ ትችላለህ። ሁሉም ኢንዱስትሪዎች የራሳቸው የሆነ ሩል አላቸው፣ ኖሌጅ አላቸው፣ ፕላን አላቸው። ስለዚህ ወደ ትሬዲንግ ውስጥም ደግሞ አንድ 15 ዓመት የሆነ ልጅ ሲገባ ምንድነው ያን ያክል ትልቅ ኤክስፒሪየንስ ያደረገው የመረጋጋት ሁኔታ ይኖራል ብዬ አላስብም። ፕላስ ደግሞ በ15 ዓመቱ ደግሞ አሪፍ የሚባል ፋይናንሻሊ ስቴብል ነው ብዬም አላስብም በሰዓቱ። ስለዚህ ሞር መረጋጋት አለበት ብዬ አስባለሁ። ከዛ ኢንዱስትሪው ምንድነው የሚያስፈልገው ማጥናት አለበት። እና ወደ ትሬዲንግ ስንመጣ ኢንዱስትሪው መማር አለበት መጀመሪያ ላይ ኖሌጅ ያስፈልጋል። ይህ ኢንዱስትሪ ፕሮፊታብል ያደረገኛል አያደረገኝም ሳይሆን ኢንዱስትሪ ምንድን ነው ይህ ነገር እንዴት ነው ወርክአውት የሚያደርገው። ከዛ በኋላ ምንድን ነው ለዚህ ነገር የሚያስፈልገው ገንዘብ ያስፈልጋል አንደኛ። ሁለተኛ ደግሞ ኖሌጁን ከተማርክ በኋላ ደግሞ ኤክስፒሪየንስ ያስፈልጋል። ምክንያቱም የተማርከውን ነገር ብዙ ጊዜ እኛ በትምህርት ቤት ሁኔታ ስታየው ፊዚክስ ኬሚስትሪ እንማራለን እንፈተናለን፣ ባዮሎጂ እንማራለን እንፈተናለን። ስለዚህ ይህንን ካሪኩለም ለምደን ይመጣ ነው። ትሬዲንግ ጋር ደግሞ ልክ ከተማርክ በኋላ ማርኬት ጋር ስትመጣ አታውቀውም ማርኬቱን ገና ቻርት ነው። በደንብ ኤክስፒሪየንስ ማድረግ አለብህ ከሱ ጋር ማለት ነው። ረጅም ሰዓት ማሳለፍ አለብህ። ስለዚህ ኖሌጁ ኦልሞስት 5-10-15% ብዬ ልጠራው እችላለሁ። ኤክስፒሪየንስ ግን በጣም ትልቁን ቦታ የሚይዘው ነው ማለት ነው። ከዛ ኤክስፒሪየንሱን በደንብ ከያዘ በኋላ ቅድም እንዳልኩ ደግሞ ፋይናንሻል በጣም ያስፈልጋል። ስለዚህ የግድ ገንዘብ መስራት መቻል አለበት። 15 ዓመት ከሆነ ኦልሞስት ፋሚሊ ጋር ነው እየኖረ ያለው። ስለዚህ ኦንላይን ላይ ኦር ባሉት ስኪሎች ሊሆን ይችላል፣ ኤዲተር ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊችል ይችላል፣ ኦር ዌብሳይት ዲዛይኒንግ ሊማር ይችላል ፐርሰናሊ በራሱ
እነዛን ስኪሎች ተጠቅሞ ገንዘብ ጀነሬት ማድረግ አለበት። ከዛ በኋላ ነው ወደ ትሬዲንግ ቀስ እያለ መግባት አለበት ብዬ የማስበው ማለት ነው። ትልቅ የፋይናንሻል ኢንዱስትሪ ነው ብያለሁ። ኦልሞስት በቀን ውስጥ $7 ትሪሊየን ነው ሙቭ የሚያደርገው እዚህ ማርኬት ውስጥ። በዚህ ማርኬት ውስጥ የተለያዩ አሴቶች አሉ። ጎልድ አለ፣ ዩኤስዲ አለ፣ ጂፒኤስዲ። እነዚህ ማለት ካረንሲ ፔሮችን ቨርሰስ ካረንሲ ፔር ናቸው። ፎር ኤግዛምፕል ጎልድ ከሆነ ጎልድ ከዩኤስዲ ጋር ነው። ስለዚህ ቤዚክሊ እኔ ትሬድ የማደርገው ጎልድ ነው። ስለዚህ ጎልድን ትሬድ ሳደርግ ምንድን ነው የዶላር ካረንሲ ላይ በጣም ዲፔንድ ያደረገ ነው ማለት ነው እያንዳንዱ ነገር። ስለዚህ ፎሬክስ ትሬዲንግ በምን አይነት መልኩ ኤክስፕሌን ላደርግልህ እችላለሁ መሰለህ? አንድን ከረንሲ ከአንድን ከረንሲ ፕራይስ በአንድ ከረንሲ እና በአንድ ከረንሲ መካከል ያለውን የፕራይስ ልዩነት የጠበቅን ኮንትራክት ነው የምንገዛው። ባይና ሴል ብለን በመሸጥ እና በመግዛት መካከል ውስጥ ያለ ጋፕ ነው። ያ ጋፕ ኦልሞስት ፕሮባቢሊቲ ነው። ፎር ኤግዛምፕል እዚህ ማርኬት ላይ አንድ ምንም ፎሬክስ ትሬዲንግ ማያውቅ ሰው መጥቶ አካውንት ከፍቶ ትሬድ ሲያደርግ ኦልሞስት የሆነ ማርኬት ላይ ገብተህ ባይም ሴልም የማለት ቻንሱ አለ። ያ ማለት ኦልሞስት 50% ቻንስ አለ ማለት ነው። ያ ፕሮባብሊ ወደ ጋምብሊንግ ይጠቃል ማለት ነው። ስለዚህ ሞር ኖሌጁን ደግሞ ካወቀው ቅድም ያልኩ ኤክስፒሪየንስ የሚባል አለ። ሞር ደግሞ ወደ ኖሌጁ ስገባ ሪስክ ማኔጅመንት፣ መኒ ማኔጅመንት የሚባሉ ነገሮች አሉ። እነዛ ነገሮች ሞር ስኪል ባረካቸው ቁጥር ደግሞ ፐርሴንቴጁ ምን ይሆናል? ዊኒንግ ሬት እየጨመረ ይመጣል ማለት ነው። ምን ይመስል ነበረ ልጅነትህ? የአኑር አስተዳደግ እንዴት ነበር? ኦኬ ቤዚክሊ እኔ ልጅ ያለው ያው ከሚድል ክላስ ፋሚሊ ነው የወጣሁት። እንደ ማንኛውም ወጣት እንደ ማንኛውም ታዳጊ በቃ ተጫዋች ነው ያደግኩት። ግን ኤርሊ ኤጅ ላይ ነው ብዙ ጊዜ የሆነ ወደ ሃርድ ሞመንት ውስጥ የገባሁት። ኦልሞስት 14 ዓመት ያለው ምናምን ወደ አትሌቲክስ ኢንዱስትሪ ገባው። ምክንያት ነበር? ያው በጣም ፓሽኔትድ ስለነበርኩ። ከዛ ፊት የምታያቸው ነገሮች ምናምን ነበሩ ወይስ? ያ የኛ ጎረቤት አትሌት ነበረና እሱን እያየህ ነው በቃ ኦሎምፒክ ምናምን ሲደርስ ማለት ነው የኛ ሰፈር አንድ ሌላ ስታዲየም ብለው እና ሩጫ ነው ወራደር ነበር ምናምን። ያ ሞር ፋሲኔት አደረገኝ። ከዛ ወደ አትሌቲክስ ኢንዱስትሪ ውስጥ ገባው። ኦኬ አትሌቲክስ ኢንዱስትሪም ራሱን የቻለ በጣም ከባድ ብዙ ነገር የሚያስተምርህ ኢንዱስትሪ ነው። የትኛውም የፊትነስ ኢንዱስትሪ ውስጥ ያለ ሰውና የሚሰራ ሰው ያውቀዋል። አትሌቲክስም ቦዲ ቢልዲንግም የትኛውም ፊትነስ ራሱን የቻለ የሚያስተምሩህ ነገሮች አሉ። ግን እዛ ስትገባ እንደጠበቅከው ነው ያገኘው? ወደ አትሌቲክሱ ልክ እንደገባው ያው ይሄ ሃርድ ወርኩን ብቻ ሳይሆን ጓደኝነታችንን የፈለኩት የሆነ የማውቃቸው ጓደኞቼ ናቸው እዛ ያሉት ፈርስት። ፕላስ ደግሞ ከእነሱ ጋር እየተጫወትን ነው ትሬኒንጉን ከቨር የምናደርግ የነበረው። ያን ያክል በጣም ሃርድ ትሬኒንግ አልነበረንም። ከዛ በጣም እየወደድኩት መጣው። ፕላስ ደግሞ ኤርሊ ኤጅ ነበር ትሮፊዎች ዊን ሳደርግ የነበረው። ኦልሞስት የሆነ 14 እያለው ዩሮፒያን ዩኒየን ቻምፒዮንሺፕ ተዘጋጅቶ ነበር እዚህ ኃይሌ ገብረስላሴ ያዘጋጀው። እሱን አሸንፌ ነበረ። ከዛ እዚህ አሸነፍኩ። ድጋሚ እዛው አዳማ ውስጥ የተዘጋጀ 10 ኪሎ ሜትር ሩጫ ነበረ። እሱንም አሸነፍኩ። ከዛ ዋው እቺ ነገር መክሊቴ ናት መሰለኝ አልኩና ያው ፋሚሊ ሞር ኢንትረስቲንግ ሆነ። እነሱም ሪስፖንሲብል ለኔ መስጠት ጀመሩ። የሆነ ብዙ ጊዜ አላ ያንግ ሆነ እንደዚህ አታርግ ምናምን ትባላለህ። ግን በቃ ለኔ መተው ጀመሩ ብዙ ነገሮች። ለዛ ነው ወደ አትሌቲክስ ወደዛ እንትን ያደረከው። ዋንጫዎቹን ስታገኝ ሜዳሊያውን ምናምን ስታሸንፍ ምን ነበረ የሚሰማ ስሜት? the first win ሳደርግ የሆነ ድሮ ከጓደኞቼ ጋር አንድ እንትን አለኝ። ስለ ጓደኞቼ አንድ ኳስ የሚጫወት ጓደኛ አለኝ እና የሆነ እንደ ልጆች በጣም ብዙ ሰዓታችን አናሳልፍም እና የሆነ በጣም የምናያቸው ፊልሞች አሉ የምናያቸው እነዚህ አለሴ የነ መባፔ የነ ክሪስቲያኖ ሮናልዶ ታሪክ። ስለዚህ እነሱ ያንግ ኤጅ ላይ በጣም ይሰሩ ነበረ። ስለዚህ እነዛን ነገሮች ስናይ ስለነበር ያደግነው በሰዓቱ በጣም ብዙ ጊዜ እንትን እንላለን፣ ስለ ድሪም እናወራለን፣ ስለ መጠንከር ምናምን። 10 ኪሎ ሜትር አሁን ለብሴ አልጨርስም ብዬ አስቤ ነበርና አስተውሳለሁ አሁን የዛኔ እንዴት እንደነበር ሞመንቱ በጣም ከብዶኝ ነበረ። ግን እንዴትም አድርጌ የጨረስኩትና የዛኔ ሜዳሊያውን ሲያደርጉልኝ ምናምን ዋው ስለካ በጣም ነው ደስ ያለኝ። በሰዓቱ ነው የነበርኩ ያንግ ፕላስ ደግሞ በዛ ሰዓት ደግሞ የመጀመሪያ ሜዳሊያን አሸነፍኩት እና በጣም ደስ የሚል ፊሊንግ ነበር። ትሬኒንጉን ታስታውሰዋለህ? ከዛ ከውድድሩ በፊት የምታደርገው የነበረውን ትሬኒንግ?
ያ አስተውሰዋለሁ። ግን ያን ያክል ስትሮንግ ትሬኒንግ አልነበረ የምናደርገው። የሆነ ጫካ እንሄዳለን፣ የተወሰነ ሰዓት እንሮጣለን ከጓደኞቼ ጋር ዴይሊ ኦልሞስት በሳምንት 5 ቀን የረፍት ቀን ምናምን ስለሚጨመር ረፍትም ደግሞ ይፈልጋል። ረፍት እናርፋለን፣ እንሰራለን፣ ጂምም እንሰራለን በሰዓቱ። ከዛ በኋላ ደስ ይል ነበር። ከትምህርት ጋር አይጋጭም ነበር? ያ ከትምህርት ጋር በጣም ይጋጭብኝ ነበርና አጋጣሚ ፋሚሊ አቁማለኝ አትሌቲክስ። ከዛ ትምህርት ላይ ጎበዝ አልነበርኩም ጭራሽ መውጣት ጀመርኳ እንዴ። ምክንያቱም አትሌቲክስ ላይ መቅረት አልፈልግም። ኢቭን ማለት ነው የዛኔ ትሬኒንግ የምንሰራው 12 ሰዓት ነው፣ 11 ሰዓት ተኩል ምናምን ስታዲየም መገኘት አለብን ሌሊት ማለት ነው። እና በጊዜ ነው ከእንቅልፍ የተነስቼ የስፖርት ልብሶችን አዘጋጅቼ ለብሼ ምናምን መውጣው እና የሆነ ፋሚሊ በጣም አትሌቲክሱ ላይ በጣም ፓሽኔት እንደሆንኩ ሲያውቅ የሆነ ከትምህርቴም ደግሞ እንዳልወርድ ፈሩ። ከዛ ነው ይሄ ነገር ማቆም አለብህ ሲለኝ ነው ሁለቱንም ማስኬድ እችላለሁ። ኢቭን በዛ ሰዓት ነው በጣም ከባድ ታይም ያሳለፍኩት 9ኛ ክፍል እያለሁ። የሚገርም ያ ስትሬስ የሆነ ታይም ነበር ሳሳልፍ የነበረው። ክላሴንም በደንብ ማንበብ ነበረብኝ፣ ፕላስ ደግሞ አትሌቲክስም ደግሞ መቅረት አልፈለኩም። ሁለቱም ጎንና ጎን ላይ ይይዛል በጣም። ምክንያቱም ትሬኒንግ ላይ በጣም ረጅም ሰዓቴን አሳልፍ ይደክመኛል። ወደ ቤት ገብቼ ደግሞ ማጥናት አለብኝ ለኔክስት፣ ፕላስ ደግሞ ድጋሚ በሌሊት ተነስቼ ደግሞ ወደ ትሬኒንግ መሄድ አለብኝ። ከባድ እና ሩቲኔ እንዴት ነበረ? ሌሊት ሱብሂ ተነስቼ ወደ ትሬኒንግ ሄዳለሁ። ከዛ ልክ ትሬኒንግን እንደጨረስኩ 1 ሰዓት ተኩል ምናምን ምግቤን በልቼ ወደ ትምህርት ቤት ሄዳለሁ። ከትምህርት ቤት 10 ሰዓት ስመለስ ቤት ገብቼ ልብሴን ቀይሬ ወደ ትሬኒንግ ሄዳለሁ። ስመለስ ድጋሚ የተወሰነ እንቅልፍ ተኛለሁ፣ አጠናለሁ፣ ወደ ስፖርት። የጓደኛ ተጽዕኖ ምናምን አልነበረም? ያ አንድ ጓደኛ ነበረኝ፣ በጣም ፖዚቲቭ የሆነ ልጅ ነበረ እና ከኔ ቀድሞ ነበር እሱ ወደ ማሰልጠኛ ሄደው እና ያ በጣም ፓሽኔት አደረገኝ በደንብ ጠንክሬ እንድሰራ ማለት ነው። እሱም መኖሩ ደግሞ ራሱን የቻለ እንዳወል ነገር አለው። ኤቭሪዴይ እንዳወል ነበረ እና በቃ ሞር በቃ እንብርታታለን ኤቭሪዴይ ይሆናል። እንዴት ሆን ከምን ደረስኩ ምናምን ነገር ስለምንባባል ያ ደግሞ በጣም እንድጠነክር አደረገኝ በሰዓቱ። የዛ ሰዓት ትሬደር መሆንን ታስብ ነበር? ከነጨራሽ እኔ እንደውም ከኮምፒውተር ጋር ምናምን እንደዚህ ቁጭ ብዬ ገንዘብ ሰራለሁ ብዬ አስቤ አላውቅም። በቃ በአለም ቁጥር 1 ሯጭ ምናምን ነበር ብዬ አስባለሁ። ሀገሬንና የሆነ ቤተሰቦቼን በሩጫው ኢንዱስትሪ ያስጠራለሁ ብዬ ትልቅ ፕላን ነበረኝ። ለምን ታዲያ አልሆነም? ያልሆነበት ሪዝን ምንድን ነው? በሰዓቱ አዳማ ኖክዬ አሰላ ላይ ተመርጬ ነበረ። አዳማ ኖክዬ አሸነፍኩ፣ ድጋሚ ኦሮሚያ ኖክዬ ማሸነፍኩ። ከዛ ወደ አካዳሚ ገባው እና አካዳሚ ላይ በጣም የሚገርም ትሬኒንግ ታይም ነበረኝ። ኦልሞስት 2 ዓመት እዛ ትሬን አድርግቻለሁ እና በጣም ከላይፌ ውስጥ ደግሞ ትልቁ ሌሰን ተምሬያለሁ ብዬ ምዛን ያሰብኩት። ምክንያቱም በጣም ያንግስት ነው የነበርኩ፣ ፕላስ ደግሞ በጣም የሆነ ኖርማል እንደ ኤጂ አልነበረም አስተሳሰቤ። ብዙ ጊዜ የማደርጋቸው ነገሮች ጆርናል አደራረግ ትሬኒንግ ላይ የማደርገው ጆርናል አደራረግ ከአትሌቲክስ የመጣ ነው እና አትሌቲክስ ላይ ትልቅ ቡክ አለችኝ እና ከፍቼ ዛሬ ትሬኒንግ ይህን ያክል ነው የሰራሁት፣ 100 ሜትር ይህን ያክል ሰዓት ሮጫለሁ፣ 400 ሜትር ይህን ያክል ሰዓት ሮጫለሁ፣ ኔክስት 2 ዊክ ምናምን ይህን ያክል ማሻሻል አለብኝ ብዬ ነበረ። እያንዳንዱ ነገር ተመዘግበው ነበር? በጣም ያልሆነበት ምክንያት ምንድን ነው አልከኝ? ያልሆነበት ምክንያት ግድ ከአካዳሚ ወጣው። ከዛ በኋላ ቤት ላይ በጣም መስራት አልቻልኩም። የዛኔ ኮሮና ታይም ነበር የወጣሁት እና የሆነ ቪዲዮቼ ላይ ካየህ በኮዳ ምናምን ሰርቼ ጂም ቤት ኢንስታል አድርግቼ ምናምን ነገር ስሰራ ነበረ። በጣም ሞከርኩ ምናምን ነገር። ዩቲዩብ ቻናል ነበረኝ። ከዛ ነው በቃ የግድ ሀስል ማድረግ አለብኝ አትሌቲክስ፣ ምክንያቱም ብዙ ነገር ይፈልጋል። ኒውትሪሽን በደንብ ይፈልጋል፣ በደንብ አሪፍ ጂም ይፈልጋል፣ ፕላስ ትራክ ያስፈልጋል እና በቃ በሰዓቱ እነዚህ ነገሮች ማግኘት አልቻልኩም እና በቃ ዝም ብዬ የሰራው ደግሞ አውቀዋለሁ ሳይንሱን ስለ አትሌቲክስ። ቅድም እንዳልኩ የሆነ ኢንዱስትሪ ላይ ስገባ በደንብ ዲፕ ነው የምገባበት እና ምን ያስፈልገኛል ኢቨን ለመስሎች የራሱ ምን አይነት ወርክአውት መስራት አለብኝ የሚለውን ነገር አውቃለሁ እና ያንን ነገር ደግሞ አለማግኘት መቻሌ
ፔንፉል ነው። እዛ በቃ ወደ ስራው ዓለም ገባው። አሁን ላይ ሆነ ስታስበው በአትሌቲክሱ ብትቀጥል በትሬዲንግ የደረስክበት ደረጃ አለ፣ ፋይናንሻል ፍሪደሙም አሁን ያለህበት ደረጃ በአትሌቲክሱ ታመጣው ነበር? በአትሌቲክሱ ብቀጥል ኖሮ አላመጣውም ነበር። ለምን ይሄን ልል የቻልኩበት ሪዝን ምንድን ነበር? በሰዓቱ ስሰራ የነበረው ሎንግ ዲስታንስ አልነበረም። ትሬን ሳደርግ የነበረው ሾርት ዲስታንስ ነበር። 400 ሜትር ነበረ ስሮጥ የነበረው 400 እና 200 ሜትር ማለት ነው። እና በሰዓቱ ከኔ በጣም የተሻሉ የሚሮጡ ልጆችን አውቃለሁ ኢትዮጵያ ውስጥ እና ስቲል ያሉበትን ደረጃ አውቀዋለሁ። እና ከኔ በላይ ነው የሚሮጡት። በቃ በሰዓቱ ሻምፒዮን የነበሩ ልጆች ነበሩ ኢትዮጵያ ውስጥ። ያው ሾርት ዲስታንስ ላይ ያን ያክል ገቨርንመንቱ ሰፖርት አያደርግም፣ ምክንያቱም ያው የኛ ሎንግ ዲስታንስ ላይ ነው የሚሮጠው። ስለዛ አትሌቲክስን ትሬዲንግን መርጠዋል፣ ፎሬክስን መርጠዋል። ፕሮግራማችን እንደቀጠለ ነው። ታዲያ እናንተ አብራችሁን እንዳላችሁ ማወቅ ስለምንፈልግ እባካችሁ አብራችሁን ከሆናችሁ ላይክ ያድርጉ። እንዲሁም ደግሞ ይህንን ፕሮግራም ወደ እናንተ ያቀረበላችሁ ኢቲኤስ የበረራ መረጃ ማዕከል ነው። ኢቲኤስ የበረራ መረጃ ማዕከል ማንኛውም አይነት ከበረራ ጋር የተገናኙ ጥያቄዎቻችሁን፣ ከትኬት ጋር የተገናኙ ጥያቄዎቻችሁን፣ ከቦታ ጋር የተገናኙ ጥያቄዎቻችሁን እንዲሁም ደግሞ ሌሎች የትኛውም አይነት የበረራ መረጃዎችን ከፈለጋችሁ ወደ ኢቲኤስ የበረራ መረጃ ማዕከል 8184 በመደወል መረጃ ማግኘት ትችላላችሁ። ወደ ፕሮግራማችን። ወደ ትሬዲንግ ግን እንድትገባ ምን ነበረች የመጀመሪያዋ ተርኒንግ ፖይንት? ወደ ትሬዲንግ እንድገባ አንድ የመጀመሪያው ተርኒንግ ፖይንት ምንድን ነበር? በሰዓቱ ሶሻል ሚዲያ ማኔጅመንት ሰራ ነበርና አድቨርታይዝ ለመስራት የሄድኩበት ካምፓኒ ፎሬክስ ትሬዲንግ ነበር የሚሰሩት ኢትዮጵያ ውስጥ። ስለዚህ ለነሱ ሶሻል ሚዲያ ማኔጅመንት ለመስራት ነው የሄድከው አንተ? ኦኬ። ከዛ አገኘሁት። ኦኬ ትሬዲንግ እንደዚህ ነው እንዳልኩ። ምክንያቱም በሰዓቱ ትሬድ እያደረገ አሳየኝ፣ ፕሮፊት እያደረገ አሳየኝ። ከዛ ዊዝድሮ አድርጎ አሳይቶኛል መሰለኝ። ብቻ በሰዓቱ ግን ፕሮፊት እያደረገ አሳይቶኛል እና ያንን ገንዘብ ደግሞ አክሰስ ማድረግ እንደሚችልም አሳይቶኛል። ኦኬ። ከዛ እኔ ቀን ሙሉ እንደዚህ የለፈው 500 ብር እንዴ እየሰራው አልኩና በቃ ምክንያቱም ከዚህ በፊት ምን ብዬ አስባለሁ መሰለ ኢትዮጵያ ውስጥ በሀብታሙና በጣም ዝቅተኛ የላይፍ በድሃው በሀብታሙና በድሃው መካከል በጣም ትልቅ ጋፕ ነው ያለው እና አሁን ደግሞ ሰፍቷል በጣም አሁን ላይ በጣም እና በሰዓቱ በኔ ኤጅ ላይ ምናምን ሆኖ መኪና ሲነዱ ያለው እዚህ ቦሌ ላይ እና ምንድን ነው የሚያደርጉት ምናምን ነገር አሉ፣ ምንድን ነው የሚሰሩት ብዬ እላለሁ። ፕላስ ደግሞ ሰዎች በቃ የሆነ በጣም ብዙ ነገር የማድረግ አቅም ያላቸው ሰዎች አሉና እነዚህ ሰዎች ማስ በቃ በሆነ ደቂቃ ውስጥ የሚሰሩት ትልቅ ገንዘብ አለ። ያንን የሚሰሩበት የሆነ ሴክሬት አለ ብዬ አምናለሁ። ልክ ፎሬክስን እንዳገኘሁት ደግሞ አገኘሁት ብዬ ነው ያሰብኩት። በቃ ግን በሰዓቱ እንደዛ ነበረ። ምን ነበረ በሰዓቱ? በጣም ሃርድ ነበር። ስለ ትሬዲንግ እንዳልኩ ቅድም የሆነ በአንዴ ይዘን ለመገባበት ኢንዱስትሪ አይደለም። በሰዓቱ የነበረኝ ሞቲቬሽን እና የነበርኩበት ሲቹዌሽን ወደ አዲስ አበባ መጥቼ 1 ወርም አልሞላኝም መሰለኝ። አዳማ ነበር ከዛ ሰዓት? ኦኬ። የአዳማ ነዋሪ ነበርኩና ወደ አዲስ አበባ የመጣሁት ያው 12ን ከወደኩ በኋላ ነው። ኦኬ። ቤተሰብ ምን አሉ? ተልሶድቅ ያው በጣም ደስተኛ ነበሩ በሰዓቱ። ምክንያቱም ጓደኞች ያለፉ ነበሩ እዛው ኮሚኒቲ ሰፈራችን ውስጥ ማለት ነው እና ያው ደብሯቸው ነበረ። እንደዛውም ኮሌጅ ላይ እንድቀጥል ፈልገው ነበረ። ግን እኔ እንዳልኩ አካዳሚ ላይ በጣም ትልቅ ነገር ነው ቢልድ አድርጌ ወጣሁትና ነው ህልሜን መከተል ፈልጋለሁ። የኔ ህልሜ አይደለም ብዬ ሞስት ስኪሎችን ቢልድ ማድረግ አለብኝ ፐርሰናሊ በራሴ ብዬ ስላሰብኩ ነው ከቤት የወጣሁት በሰዓቱ። አዲስ አበባ ነው የመጣኸው? ወደ አዲስ አበባ መጣሁ። አዲስ አበባ እንደመጣህ ነው ወደ ትሬዲንግ የገባኸው? አዲስ አበባ ከመጣሁ ከተወሰነ ጊዜ በኋላ ነው ትሬዲንግ ነው የታወቁት። ግን እስከዛ ዴሊቨሪ ሰራ ነበር። ኦኬ። ጆርኒ ምን ይመስል ነበረ? የትሬዲንግ ስትጀምር የነበረው ጆርኒ ለምሳሌ ይሄንን ምለ ግልጽ ሆኖ አይወራም እና ፐርሰናሊ አንተ ሳይሆን አብዛኛው ትሬደር ያለፈበትን መንገድ ግልጽ አድርጎ ያወራው። አሁን ላይ ያለበትን ነው የሚያወራው።
በቃ አሁን እንደዚህ ያለኝ እንደዚህ አድርጌያለሁ ምናምን ይልሃል እንጂ ስንት ነገሮችን አልፎ ነው እዛ ጋር የደረሰው። ጆርኒው ሲጀምር እንዴት ነበር? የኔ የፎሬክስ ትሬዲንግ ጆርኒ በጣም ከባድ ነበረ፣ ግን በጣም ደግሞ እንደዚያውም ጣፋጭ ነበር ለኔ። ምክንያቱም እያንዳንዱን ሳደርጋቸው የነበሩ ነገሮች በሙሉ ላይፌ ላይ ፕሮግረስ ነበራቸው፣ ፔንም ቢኖራቸው ማለት ነው። ምን የሚል እምነት አለኝ እኔ በጣም ላይፌ ላይ ከታገስኩ የምፈልገውን ነገር አገኛለሁ ብዬ አስባለሁ። ሁለተኛ ደግሞ ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። ግን የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው ብዬ አምን ነበር በሰዓቱ። ይሄንን እምነት እንዴት ነው ያገኘው? አንደኛው ይሄንን እምነት ያገኘሁት ያው ሪሊጅን ነው። እስልምና ላይ በጣም ድሮ አነባለሁ፣ ስቲል አነባለሁ። ግን በሰዓቱ በዛ ሰዓት በጣም ብዙ ዳዋዎችን ሰማ ነበር። ፕላስ ደግሞ ሞቲቬሽናል ቪዲዮዎችን አያለው። እንደዛውም ደግሞ አትሌቲክሱም አስተምሮኛል። ትምህርቱ ብቻ ሳይሆን እዚህ ጋር ደግሞ ራሱን የቻለ ዲሲፕሊኑም እየሰራህ ምናምን ደግሞ አይተኸዋል። አትሌቲክስ ላይ አይቼዋለሁ። እሺ፣ ለዛ እንደዚህ አይነት ማይንድሴት ነበረኝ በሰዓቱ። ከዛ ልክ ፎሬክስ ኢንዱስትሪ እንዳገኘሁት አልሞስት በዛ ሰዓት ፋሚሊ ጋር ነበር የምኖረው። የዚህ የሚኖሩ ፋሚሊዎች ነበሩኝ እና ከዛ እነሱ ጋርም እየኖርኩ ዴሊቨሪም ሰራ ነበረ፣ አድቨርታይዚንግም ሰራ ነበረ። ፎሬክስ ትሬዲንግን ታወቅኩት። ግን ያው እኔ ትሬዲንግ ላይ በጣም ተመቸኝ እና አልተኛም እንቅልፌን። ምድረው ቀኑን ሰዓት ስራ በመስራት አሳልፋለሁ። ማታ መጥቼ ደግሞ ስክሪን ሳይ ነው የምውለው። ያ ደግሞ ያው ቤተሰብም ትረብሻለ ማለት ነው። ስለዚህ የግድ በቃ ተከራይቼ መውጣት አለብኝ፣ ራሴን ቻሌንጅ ማድረግ አለብኝ ብዬ አሰብኩ። ከዛ የሆነ ቢዝነሶችን ለመስራት ሞከርኩ። የተወሰነ ገንዘብ አገኘው፣ ቶሎ ቤት ተከራየው። ከዛ ወጣው። አይ ሆፕ ዶክመንተሪ ቪዲዮን አይተዋል ብዬ አስባለሁ። ወጣህ። ከዛ የመጀመሪያው ትሬዲንግን አሳይተዋል የነበርክበት ወይንም ስሰራበት የነበረው ካምፓኒ። ቀጥታ ትሬድ ላድርግ ብለህን የገባው ወይስ ሌላ ነገር ነበር? ቀጥታ ምንድነው ያደረኩት? በዛኑ ሰዓት የሚያስፈልጉኝን መጽሐፍ ነው የገዛሁት። መጽሐፍ ገዛው፣ ፕሪንት ለትሬዲንግ መጽሐፍ ኦንላይን ላይ ነበሩ። እዛ ቀጥታ ፕሪንት አደረኳቸው። ተሳውሳቸዋለህ? እነዚህ ስለ ካንድልስቲክ ትሬዲንግ ላይ እኛ የምንጠቀሙ ካንድልስቲክ ቻርት ነው እና እንዴት ነው ካንድልስቲክ ሪድ ማድረግ የሚቻለው የሚል ነበር ፕሪንት ያደረኩት። ሁለተኛው ደግሞ ምንድነው ስለ ቻርት ነው። ሞር ቻርት ላይ ትኩረት ያደረገ ነው እና ልክ ቤት ከተከራየሁ በኋላ ግድግዳ የለጠፍኳቸው ሁሉንም ማለት ነው። ምክንያቱም ኢሴንሻል የሚባሉ ነበሩ እዛ ላይ ነበሩት። ከዛ ወደ ትሬዲንግ ግን ቀጥታ አልገባውም። አነበብኩ። ግን ያው አነበብኩ ስለ በደንብ አላየሁትም። ቲክቶክ ላይም ታያለ፣ ዩቲዩብ ላይም ታያለ፣ መጽሐፍም ታነባለ። ብቻ የሆነ ትንሽ አወኩ፣ ኢንጀነራል አወኩ ብለህ ለራስህ የመጀመሪያው እውቀት ማለት ነው። የመጀመሪያው እውቀት እንዲሰማኝ የተወሰነ አነበብኩ። ከዛ ዲፖዚት አደረኩ። ስንት? $100። ስንት ነበር ይዛኔ? 73 ነው። 7000 ምናምን ብር። 7000 ምናምን ብር የገዛሁት። ከዛ ከባድ ባይ ባይ በሉት ተባልኩ። ጎልድ ላይ አካውንቴም ሄደ። በቃ ምክንያቱም 24 ሰዓት ነው ያ በሰዓቱ አካውንት ተዘጋ ነው ነው ሊኩዊዴት ተደረገ ሆነ። ኦልሞስት $14 ፕሮፊት አይቼ ነበረ። ከዛ ግን ክሎዝ አላደረኩትም፣ ምክንያቱም ስለ ትሬዲንግ አላውቅም። $100 ዲፖዚት 14 ማለት የአካውንቴን 14% ፕሮፊት አድርግቻለሁ። እሱን ክሎዝ ሳላደረገው ማርኬቱ ኔጌቲቭ ላይ ሄደ ማለት ነው። ከዛ በኔጌቲቭ ማስ ክሎዝ አላደረገው ማርኬቱ ይመለሳል እያልኩ አካውንቴን ብሎ አደረኩት። ያ ከዛ ክሊክ አረገ ማይንዴ፣ እዚህ ነገር ላይም ሎስ ይደረጋል፣ ስለዚህ በደንብ መማር አለብኝ ብዬ አሰብኩ። መጀመሪያ ትርፍ ነበረ ጠብቀ የገባው? ያ ፕሮፊት ነበር የጠበቀ አሳይቶኛል፣ ግን አሮን ነው በሰዓቱ እንዴት ሜንቴን ማድረግ እንዳለብኝ። በዛ ሪዝን ነው የመጀመሪያ $100 ሉዝ ያደረኩት። ኦኬ ሶ አሁን ላይ እንዴት ፕሮፊት ማግኘት እንደምትችል ምናምን እያንዳንዱ ነገር ታውቀዋለህ። አሁን በዚህ ሰዓት ላይ ሆነ የመጀመሪያው ሞመንቶች የተሳሳትካቸውን ነገሮች ስታስባቸው ምንድነው የሚመጣልህ?
ምን ሆኜ ነው ወይስ ምን ሆኜ ነው ግን እንደዚህ ያደረኩት የሚል አይነት ሐሳብ ነው የሚመጣው ወይስ ሌላ ነገር አለው? እንደዛ አስባለሁ። ግን የሆነ አሁን ላይ ወደ ኋላ መለስ ብዬ የመጀመሪያ $100 ሉስ አደረግ ሳስታውስ ያው በጣም ሞቲቬትድ በጣም ገንዘብ መስራት እንፈልግ ነበር በሰዓቱ። ምክንያቱም እንዳልኩ $14 ፕሮፊት ማለት በሰዓቱ ይመስለኛል ወደ $1000 አካባቢ ነው እና $1000 ደግሞ ማንም አይሰጠኝም በሰዓቱ። ስለዚህ በቃ በዛ ሰዓት ገንዘብ ለመስራት ካለኝ ጉጉት አንጻር ያደረግኳቸው አክሽኖች ናቸው ብዬ የማስበው። ፕላስም ደግሞ ባለማወቅም ጭምር ነው ያደረኩት እና ትምህርት ተምሬበታለሁ። ሪግሬት ባላረግበትም ትምህርት ተምሬበታለሁ። ኦኬ ሶ የመጀመሪያውን $100 አጣህ። ቀጥሎ በቃ መማር አለብኝ ወደሚለው ነው የገባው። the first $100 ሉስ ካረኩ በኋላ ድጋሚ ዲፖዚት ማድረግ አልችልም። የግድ መስራት አለብኝ። ገንዘቤ ነው ለዚህ ያደረኩት። እንዳልኩ ደግሞ ሀሰል ላይ ነኝ በሰዓቱ። ስለዚህ በቃ ገንዘብ ወደ መስራት ነው የገባው። ገንዘብ ከሰራው በኋላ በደንብ መማር ነው ፎከስ ያደረኩት። ቤት ተከራይቼ ወጣው፣ ማንበብን ጀመርኩ። ከዛ በኋላ በደንብ በቃ ራሴ ላይ ሎክዲን አረኩ በሰዓቱ። ምክንያቱም እምበላው ካለኝ፣ እምጠጣው እምተኛበት ካለኝ፣ ፕላስ ደግሞ እምሰራበት ቦታም ካለኝ ምንድን ነው የሚያስፈልገኝ? ማንም ሰው መጥቶ አይበጠብጠኝም። ስለዚህ 24 ሰዓት አለኝ። በዚህ 24 ሰዓት ውስጥ ሰዓቶችን ከፋፍዬ ራሴን ለመለወጥ መስራት አለብኝ ብዬ ነው ያሰብኩት በሰዓቱ። ኦኬ ሌላ ስራ እየሰራህ ነው? ያ እየሰራህ ከዛ የፎሬክሱን ደግሞ በዚህኛው ማታ ላይ እየገባ እሱን ደግሞ ትማራለህ። ያ በሰዓቱ ምን አደረግኩ መሰለ? ልክ ቤት ስከራይ የ3 ወር ነው የከፈልኩት። ከዛ ዴሊቨሪ ስራዬን ቀነስኩት። ኦኬ ከዛ ኤስኤምኤም ላይ ፎከስ አደረግኩ፣ የሶሻል ሚዲያ አድቨርታይዚንግ ላይ ማለት ነው። ከዛ በኋላ ኤስኤምኤምን ሞር እሰራለሁ፣ ጎን ለጎን ደግሞ ምን አደርጋለሁ? ትሬድም አደርጋለሁ። ትሬድ አደርጋለሁ ስለ የትሬዲንግ ኖሌጆችን እማራለሁ፣ ኤክስፒሪየንስ ሞር አደርጋለሁ፣ ጆርኒን ደግሞ በደንብ ትራክ አደርጋለሁ በሰዓቱ ማለት ነው። ኦኬ በሰዓቱ ስለ ዴሞ አካውንት ምናምን ምንም እውቀት አልነበረ? አረ ነበረኝ፣ ትሬድ አደርግ ነበረ ዴሞ። ለምን ታዲያ ዲፖዚት አድርገህ ይሄኛው መሞከር አስፈለገ? ያው ዴሞ ሪል ገንዘብ አይደለም፣ በዴሞ ትሬድ አድርግቻለሁ። ስለዚህ ምክንያቱም ፈርስት የሆነ ወደ ትሬዲንግ ልክ እንደገባ የሆነ ይሄ ፌክ መኒ ነው ተብለ በዛ ፌክ መኒ ትሬድ ስታደርግ ቆይተ ያንን ገንዘብ ግን አደረው ወደ ዊዝድሮ ማድረግ አትችልም። ግን ዊዝድሮ ማድረግ የምችለው ደግሞ በራስ ዲፖዚት ያደረገው ሪል መኒ ነው። ስለዚህ ያ ፈርስት በጣም እንትን ነበርኩም ደግሞ ገንዘቡን ለማግኘት በጣም ፈጥኜ ነበረ። ምክንያቱም ቶሎ ፕሮብለሞችን ሶልቭ ያደርግልኛል ብዬ ስላሰብኩ ማለት ነው። አሁን አንድ ትሬደር ወይ ደግሞ አንድ አዲስ ሰው ወደ ትሬዲንግ ሲገባ ትሬዲንግ ክህሎት ወይንም ስኪል ነው ወይንስ አንድ ሰው በቃ ለትሬደርነት ተፈጥሯል ሊባል ይችላል? ለትሬደርነት ሁሉም ሰው መሆን ይችላል ብዬ አስባለሁ። ግን የመረጠው ሰው ነው መሆን የሚችለው ብዬ አስባለሁ። አንተ ነህ ቹዝ የምታደርገው። ኦኬ ለዚህ ነገር መሆን እችላለሁ አልሆነም የሚለውን ነገር አንተ ነህ ቹዝ የምታደርገው ብዬ አስባለሁ። ምክንያቱም በሰዓቱ ትሬዲንግ በጣም ለኔ ሃርድ በነበረበት ታይም ትሬዲንግ ለኔ አይደለም እንዴ ብዬ አስቤ ነበር በሰዓቱ። ግን ሌላ ሰዎች አድርገው አይቻለሁ። እዚህ ዋይ ለምን የተለየ ፍጥረት የለንም፣ ፕላስ ደግሞ የተለየ ፋሲሊቲም የለንም። ስለዚህ ከዛ አንጻር እኔ ለምን ማድረግ አልችልም የሚለው ኩዌስችን ወደ እኔ ጋር የመጣውና ሁሉም ሰው የሆነ ሰው ተመርጧል ብዬ አላስብም። አንድ ሰው ካሰበበትና ለዛ ዓላማው አስፈላጊውን መስዋዕትነት የሚከፍል ከሆነ ያን ነገር የማያገኝበት ምንም አይነት ሪዝን የለም ብዬ አስባለሁ። ትሬዲንግም እንደዛ ነው። አሁን እሺ ትሬደር ስኪል ነው ወይስ ቢዝነስ ነው? ስኪል። እንደ ቢዝነስ የምትሰራው አይደለም፣ ወዲያውኑ አተርፍበታለሁ ብለህ የምትገባው ቢዝነስ አይደለም። ለምሳሌ አንድ ሰው ወደ ትሬዲንግ ኢንዱስትሪ የሚገባ ከሆነ ያንን እንደ ለምሳሌ አንድ ሰው ኢንጂነሪንግ ዶክትሬት ገብቶ እንደሚማረው ያንን ስኪል በደንብ መያዝ መቻል አለበት። ፎር ኤግዛምፕል ኦኬ ዶክተር ያበላል ብዬ ቀጥታ ሾርት ኮርስ ወስጄ አንድ ሰው ሄጄ ባክም ያ ሰው ሊሞት ይችላል። ስለዚህ አይተርፍም። እንደዛውም ደግሞ ኢንጂነሪንግ ብዬ በቃ ብዙ ነገር ላበላሽ ይችላል። ስለዚህ ትሬዲንግም እንደዚህ ፋስትሊ የምታገኘው ነገር አይደለም። ግን ትዕግስት ሰጥተህ ግን የሚያስፈልገውን ነገር ከተማርክ የምትፈልገው ቦታ ላይ ደግሞ መድረስ ትችላለህ። ስለዚህ
at the end of the goal እዛ የምትፈልገው ኖሌጅ እና ኤክስፒሪየንስ ላይ ከደረስክ በኋላ ፕሮፊታቢሊቲ የሚለው ነገር ላይ ከደረስክ በኋላ እንደ ቢዝነስ ደግሞ እሱን ማኔጅ ማድረግ ትችላለህ። ምክንያቱም ያለው ሴት ትሬዲንግን እንደ ቢዝነስ ነው ማኔጅ እያደረኩት ያለሁት። ሉዝ ማድረግም ደግሞ አለ በዛው። ያ እሱንም ኮንሲደር አድርገህ ነው ሜንቴን አደርገዋለሁ። ምንድነው ሪስክ ቱ ሪዋርድ ሬሾ አለኝ። ይሄን ያክል ፐርሰንቴጅ ኤቭሪ ማንዝ አገኛለሁ ብዬ አስባለሁ። ማርኬቱ ደግሞ ጥሩ ኮንዲሽን ላይ ካልሆነ ይሄን ያክል ፐርሰንቴጅ ነው ሉዝ ማድረገው የሚል ፕላን አለኝ። ስለዚህ ሎስ ላደርግ እችላለሁ፣ ዊን ላደርግ እችላለሁ፣ ግን እኔ ካሰብኩት ሬንጅ ውስጥ ያወጣው ምክንያቱም ፕላን አድርጌበታለሁ ማለት ነው። ያ ኦኬ። ትሬዲንግ ህግ አለው? ያ ህግ አለው። ህጎቹን ጥሰህ ታውቃለህ? ያ ጥሻለሁ። እስኪ ንገረን ስለ ህጎቹና ስለ ጣስካቸው። ኦኬ ትሬዲንግ ላይ ህጎቹ ምንድናቸው? ህጎቹ ሞር ስላንተ ነው፣ ኮንትሮል ስለማድረግ ራስህን ኮንትሮል ስለማድረግ እና ኢሞሽንን ሃንድል ስለማድረግ ነው። ምክንያቱም ወደዚህ ፋይናንሻል ኢንዱስትሪ ስንገባ እዛ ጋር ፍሎት የሚያደርገው ነገር የምታየው ገንዘብ ነው እና እነዛ ገንዘቦች ደግሞ ቫሊዩ አላቸው አንተ ላይፍ ላይ። ስለዚህ ሞር ሎስ እያደረግ ኦር ሞር ዊን እያደረግ ከሆነ ኢሞሽናል ትሆናለህ፣ ያንን ነገር ከመፈለግ አንጻር ማለት ነው። ሞር ግሪዲ ልትሆን ትችላለህ። እንደዛው ደግሞ ሞር ፊል ሊያጋጥም ይችላል። ገንዘብ ሉዝ ላደረግ ነው እንደሚል ነገር ማለት ነው። እኔ ያው ሂውማን ነኝ። የፈለገ ፕሮፌሽናል በሆን በምሰራው ነገር ላይ የራሴን ሮሎች ከጣስኩ ምን ሆናለሁ? ኢሞሽናል መሆንባቸው ሲቹዌሽኖች ይኖራሉ ማለት ነው። ግን መስተካከል የሚችሉ ነገሮች ናቸው እና በሰዓቱ እንደውም እንደ ምሳሌ ያክል ለመጥቀስ 2024 ላይ ጃንዋሪ ላይ ነው ዲሴምበር ላይ ነው ወደ 2025 ልንገባ አካባቢ ይዛን የነበረው ዲሴምበር ላይ አሪፍ የማርኬት ኮንዲሽን አይኖረውም ብዙ ጊዜ። ግን ይዛኔ ደግሞ ባደረግኳቸው እያንዳንዱ ነገሮች ደግሞ ሩሎችን ጥሻለሁ ብዬ አስባለሁ እና በሰዓቱ ኦልሞስት የሆነ ሎስ ስትራይክ ውስጥ እንድገባ አድርጎኛል። ሎስ ስትራይክ ማለት ተደጋጋሚ ሎስ ውስጥ እንድገባ አድርጎኛል። ግን እኔ አንድ ፕላንም አለኝ። ተደጋጋሚ ሎስም ሲያጋጥመኝ አቆማለሁ። ከዛ በኋላ ባክቴስት አደርጋለሁ። ምንድን የተፈጠረው ከኋላ የሰራው ስህተት አለ ኦር ማርኬቱ ላይ የተፈጠረ ነገር አለ የሚሉትን ነገሮች ቼክ አደርጋለሁ። ከዛ እንደዛውም ደግሞ ቼክ ሳደርግ በራሴ ያየኋቸው ድክመቶች ነበረብኝ በሰዓቱ። ሞር ሉዝ እያደረኩ ስመጣ ኢሞሽናል ወደ መሆን መጣው። ያንን ነገር ኖቲስ አድርግቻለሁ። ስለዚህ አንድም ኢሞሽናል በመሆን ሪዝን ያጣኋቸው ገንዘቦች አሉ ማለት ነው። ከዛ ኦኬ ይህች ነገር ማስተካከል አለብኝ ብዬ አሰብኩ። ከዛ በዛ ሰዓት ሎስ ያደረግኳቸውን ሎስ ስትራይኮች ኦልሞስት 1 ዊክ በሚሆን ታይም ውስጥ ሪከቨር አደረግኩት ማለት ነው። ስለዚህ አንዳንዴም ሩሌን ጥሳለሁ፣ ግን ማኔጅ አድርገዋለሁ። ሉዝ በምታደርግበት ጊዜ ያንተ ጥፋት ሳይሆን ቢቀር ለምሳሌ ማርኬቱ ራሱ ሉዝ እንድታደርግ አድርጎ ቢሆን ኦር ደግሞ እንዳልከው ከጊዜ ጊዜ ራሱን የቻለ ኢንዱስትሪ ላይ የሚፈጠር ነገር ካለ ሌሎች ካንተ ውጪ በሆነ ምክንያት ለሚመጣው ነገር እንዴት ነው ማኔጅ የምታደርገው ኢሞሽን? ያ ቅድም እንዳልኩ ምድረው እነዚህ ነገሮች ሞር አይደንቲፋይ ለማድረግ ተከታታይ ሎሶች ሲያጋጥሙኝ ነው ራሴን ዲቴክት ማድረግ። ኦኬ ተከታታይ ካልሆነ ቼክ አታደርገው? ያ ምክንያቱም ኦልሞስት 1 2 3 ሎስ ያለ ነው። ስለዚህ ኖርማል ነው እሱ ኖርማል ነው። ኦኬ ምክንያቱም ድጋሚ ፕሮፊት አደርጋለሁ። አንድ ሩል አለኝ እኔ አንዴ ፕሮፊት ሳደርግ 1/3 ያክል ነው ፕሮፊት ማድረገው። ሎስ ሳደርግ ደግሞ 1 ነው። ስለዚህ 1 to 3 ሪስክ ሪዋርድ ሬሾ አለኝ ማለት ነው። 3 የተደጋጋሚ ሎስ ባደርግ አንዴ ዊን ካደረኩ 3 ሎስ ያደረኩትን ሪከቨር አድርጎ ይመጣል። ያ ስለዚህ 1 2 3 ሎስ ለኔ ያን ያክል አይጎዳኝም። ግን ተከታታይ እንደዚህ 5 6 ሎሶች ግን የሚያጋጥመኝ ከሆነ ያ የሆነ ስህተት አለ ወይ ከኔ ኦርቅ ደግሞ ቅድም እንዳልከው ማርኬቱ ላይ የሆነ አንሰርቴን የሆነ ሙቮች ሊኖሩ ይችላሉ፣ ስትራክቸሮች ሊቀየሩ ይችላሉ፣ የሆነ ኢኮኖሚካል የወጡ ኒውሶች ሊኖሩ ይችላሉ። እነዛን ነገሮች የግድ ፊልተር አውት ማድረግ ይጠብቅብኛል ማለት ነው ያን ነገር ዲቴክት ለማድረግ። ብዙ ጊዜ አንድ ሰው ያለ ዜና ወጥቶ የሚያነብ ያ ኤግዛክትሊ እሱ ለምሳሌ ልክ ወጥቶ ሄሎ ጉድ ሞርኒንግ ስል ማርኬቱን ስትሮንግሊ ነው ማኒፕሌት የሚያደርገው፣ ፍላክቹዌት የሚያደርገው፣ ቮላቲሊቲ ይጨምራል ማለት ነው። ያ ማለት ያው ዩኤስ ነው ያ ኒውስ የሚወጣው እና ከዩኤስ ጋር ፔር የሆኑ ፎር ኤግዛምፕል እኔ አሁን ጎልድ ነው ትሬድ የማደርገው። ጎልድን ትሬድ ሳደርግ XAU USD ነው።
ጎልድን ከዩኤስዲ ጋር ፔር ሆኖ ነው ማለት ነው። ስለዚህ ዩኤስዲ ላይ የሚፈጠሩ ኢንትረስት ሬቶች ሊኖሩ ይችላሉ፣ ኢኮኖሚካል የሆኑ ችግሮች ሊኖሩ ይችላሉ፣ ፓንዳሚክ የሆነ ባክቴሪያዎች ሊመጡ ይችላሉ። ስለዚህ እነዛ ነገሮች ልክ ዩኤስን ሲያጠቋትና የዩኤስ ከረንሲ ሲጎዳ at the same time ደግሞ ጎልድ ይጨምራል። ያ ደግሞ ማርኬቱ ላይ ትልቅ ሙቭመንት ያመጣል ማለት ነው። ስለዚህ እነዛ ነገሮችን በደንብ ማወቅ ይጠበቅብናል ማለት ነው። ስለዚህ የምጸልየው ጉድ ሞርኒንግ እንዲል ነው። ያ ብዙ ጊዜ ኒውስ ትሬድ አላረግም እኔ ትሬድ የማረግባቸው ታይሞች አሉ፣ ግን ኒውስ ትሬድ አላረግም። ምክንያቱም እኔ በኮንሲስተንሲ ሩል አምናለሁ። ያ ሩሌ ምንድነው? ከኒውስ በፊት ነው ትሬዶችን ክሎዝ ለማድረግ ማስበው። ኢቨን ደግሞ ኒውሶችን አይቼ ብሉምበርግ ላይ ቼክ አረጋለሁ። የራሴ ኒውሶችን ቼክ የማረግባቸው ሴክተሮች አሉ። ከዛ ፕሮባቢሊቲ ወደ እኔ ከሆነ የዛኔ የገባቸውን ፖዚሽኖች ሆልድ አረጋቸዋለሁ። ግን ሞር ኮንፊውዝ የሚያስደርግ ነገር ካለ ግን ገንዘብ ዛ ላይ ገብቼ ሪስክ አላረግም። ምክንያቱም ትሬዲንግ ላይ ምን ብዬ አስባለሁ፣ ኒውስ ገብተህ ትሬድ የምታረግ ከሆነ ፕሮባቢሊቲ ይቀንሳል፣ የዊኒንግ ፕሮባቢሊቲ ይቀንሳል። ያ ማለት ሪስክ የምታደረገው ትንሽ ሊጨምርብ ይችላል ማለት ነው ተወሰነ መልኩ። እኔ ደግሞ ያ ከኔ ሩል ውስጥ የለም። አንዳንዴ የማድረጋቸው ነገሮች ሊኖሩ ይችላሉ፣ ግን ከኮንሲስተንሲ ሩሎች ውስጥ የለም። መንዝሊ ራሴን አሁን ኢቫሉዌት ማድረገው በዚህ ኮንሲስተንሲ ሩሎች ውስጥ ነው። ኦኬ ሶ አሁን የፎሬክስ ገበያው ቢሃይንድ ዘ ሲን ከጀርባ ማን ነው ኮንትሮል የሚያደርገው? ቤዚክሊ በዚህ ፎሬክስ ኢንዱስትሪ ላይ ያው የፕራይስ ዳታዎች አሉ። ኦልሬዲ ኢንተርናሽናል እኛ የምንጠቀመው ዳታ ነው። ጎልድ ከሆነ ጎልድ ላይ ገብተህ የምታየው ዳታ ሴም ቲንግ ነው እዛ ላይ የምታየው ማለት ነው። ስለዚህ ሰዎች እኛ ሪቴል ትሬደሮች እንባላለን እዚህ ኢንዱስትሪ ላይ። ለእኛ ደግሞ ይህንን ገበያ በስነስርዓት እንድንገዛና እንድንሸጥ የሚያስተካክሉልን ምኖች ናቸው? ብሮከሮች ናቸው። ብሮከሮች ለእኛ ሌቨሬጅ ይሰጡናል። ያ ማለት ዝም ብለን ኖርማሊ ሄደን ባንክ ላይ እነዚህ ነገሮች መገበያየት አንችልም፣ ወይም ደግሞ ትልቅ ሊኩዊዲቲ ፕሮቫይደር ጋር ሄደን መገበያየት አንችልም። የግድ ካፒታል ያስፈልገናል። ሌቨሬጅ የኛን የምናስገባውን ገንዘብ ሌቨሬጅ አድርጎ ማርኬቱ ላይ የሚያቀርብልን አንድ ብሮከር ያስፈልጋል ማለት ነው። ስለዚህ በሊኩዊዲቲ ፕሮቫይደር እና በእኛ መካከል ምን አለ? ብሮከሮች አሉ ማለት ነው። ስለዚህ እነዚህ ብሮከሮች ለእኛ ምንድነው ፕሮቫይድ የሚያደርጉት? የተሻለ የትሬዲንግ ኮንዲሽን፣ ያ ማለት ኮምፎርታብል የሆነ የትሬዲንግ ኮንዲሽን ፕላትፎርሞች ሊሆን ይችላል። ቶሎ ኮንትራክትን ስከፍትና ስዘጋ ፋስት እንዲሆንልን ሊሆን ይችላል። ፕላስ ደግሞ የሆነ ሜታትሬደር 4-5 የሚባሉ ፕላትፎርሞች አሉ። ሞር ትሬድ ስታደርግ ትሬዶችህን ማኔጅ እንድታደረግ ሜንቴን እንድታደረግ የሚጠቅሙ ማለት ነው። እነዚያን ነገሮችን በዛው ፕሮቫይድ ያደርጉልናል ማለት ነው። ኦኬ ሶ እነዚህ ያልካቸው ብሮከሮች ላይክ ለምሳሌ እንደ ኤክስነስ ምናምን የሚባሉት ናቸው ማለት ነው። ኦኬ እሺ ወደ ፎሬክስ እንምጣና ፎሬክስ ይቀላል ወይስ ክሪፕቶ ከረንሲ? ቤዚክሊ እኔ ክሪፕቶ ከረንሲ ትሬድ አርግቼ አላቅም በብዛት፣ ግን ትሬድ አረጋለሁ። ፈርስት ታይም አካባቢ ነው በደንብ ቼክ ሳደርግ የነበረው። ግን ፐርሰናሊ ከጠየቅኝ ግን ለእኔ ፎሬክስ ትሬዲንግ በጣም ኮምፎርታብል ነው። ግን ክሪፕቶ ከረንሲ ላይም እንደዛውም ኢንቨስት ማድረጋቸው አሉ። ቢትኮይን ላይ ኢንቨስት አደርጋለሁ፣ አንዳንድ ክሪፕቶ ከረንሲዎች ላይም ኢንቨስት አደርጋለሁ። ግን እኔ ኮምፎርታብል ሆኜ ኤቭሪ ሲንግል ማንዝ የተወሰነ ያክል ፐርሰንቴጅን እኔ ጀነሬት የማደርገው በፎሬክስ ትሬዲንግ ነው። ስለዚህ ፎሬክስ ትሬዲንግ ለእኔ እዛ ላይ ነው የምትሆነው። ኦኬ ሶ እሺ በፕሮፌሽናል በሆነ ትሬደር እና ተራ ወይንም ኖርማል በሆነ ትሬደር መካከል ያለ ቤዚክ የሆነ ልዩነቱ ምንድን ነው? ያ ፕሮፌሽናል ወይም ደግሞ ፕሮፊታብል ከሆነ ትሬደር እና ፕሮፊታብል ካልሆነ ትሬደር መካከል ያለው ልዩነት ብዬ የማስበው ኤክስፒሪየንስ ነው እና ኖሌጅ። ኦኬ ምን አይነት ኖሌጅ ነው የሚያውቀው? ያንን ኖሌጅ ምን ያክል ኤክስፒሪየንስ አድርጎታል? ስለዚህ በሁለቱ ጋፕ ያለው ብዬ እሱ ነው። ግን በጣም ፕሮፊታብል ከሆነ ደግሞ ያ ሰው ኤክስፒሪየንስ ካደረጋቸው ብዬ ከምጠቅሳቸው ነገሮች ውስጥ አንዱ ገንዘብም ጭምር ነው። ማለት ገንዘቦች ፍሎት ሲያደርጉ ኔጌቲቭ እና ፖዚቲቭ ሲገቡ ያ በጣም ሞር ኤክስፒሪየንስ ካደረጋቸው በቃ ፕላንን ነው ፎሎ የምታደርገው። ምንም ከገንዘቡ ጋር ያለ አታችመንት የለም። ግን ቢግነር ትሬደር ስትሆን ደግሞ ብዙ ነገሮችን እንደ አንድ ነው ስቴፕ እያደረግ የምንጀምራቸው እና ልክ ገንዘቡን አስገብተህ ፍሎት ሲያደርግ በዚህ ነገር እኮ የቤት ኪራይም ከፍልበት ነበረ ምናምን ነገር ፕሮፊት ታይም ስታይ ደግሞ ባወጣው እኮ የሆነ ነገር ገዛበታለሁ። ስለዚህ በስነስርዓት ፕላንን ፎሎ እንድታደረግ አያደርግም ውስጥ ላይ ያለው ኢሞሽን ማለት ነው። ስለዚህ ምን ብዬ ነው ማስበው
አንደኛ ኖሌጅ ነው ከዛ ደግሞ ያን ኖሌጅ ምን ያክል ኤክስፒሪየንስ አድርጎታል ነው ሜንቶር ነበር ሜንቶር ሳይኮሎጂካሊ ሜንቶር ያደረገ ልጅ አለ ያው ግን ኖሌጅሊ ራሴ ነው ሜንቶር ያደረኩት ሳይኮሎጂካሊ እንዴት ሳይኮሎጂካሊ ማለት ልክ ትሬዲንግ ላይ ከመጣው በኋላ የተማርኳቸው ኖሌጆች አሉ ለምሳሌ የነ ኢንተርኔት ላይ ያሉ የአሜሪካ ትሬደሮች አሉ ኦልሞስት ቶፕ ትሬደር የሚባሉት የነሱ ኮርሶች አይቻለሁ ፕላስ ዩቲዩብ ላይ ብዙ ቪዲዮዎችን አይቼ ነበረ እንደዛውም ደግሞ ኖሌጁን ከያዝኩ በኋላ ከራሴ ላይፍ ጋር ላመጣው አልቻልኩ ስለ የሆነ ሊንክ ላይ ያደርግልኝ አልቻለም ምን ነበረ ጋፑ ሳይኮሎጂ ነበረ ያ ማለት የራሴ ላይፍ አንደርስታንድ አድርጌው አምኜ የተቀብዬ ሪስክ አደራረጌ ላይ ጎበዝ አልነበርኩም ፕላስ ደግሞ ትሬዲንግ ምን ያስፈልገዋል የሚባለው ነገር ላይ ኖሌጅ ብቻ ነበር የሚመስለኝ እና ትልቁ ፓርት ኖሌጅ እንዳልሆነ እንድረዳ አድርጎኛል በሰዓቱና በዛ ሰዓት ላይ የሆነ አንድ ግሩፕ ነበረን 4 ልጆች ነን ከኔ ጋር 4 ማለት ነው ከዛ እዛ ግሩፕ ውስጥ ስለ ትሬዲንግ እናወራለን አንድ ከኛ ኤክስፒሪየንስ ያለው ልጅ አለ ሞር ሳይኮሎጂ ላይም ኖሌጅ ላይም ፕላስ ፕሮፊታብል ነው ስለዚህ አድቫይስ ያደረገን ነበረ እንዲያርጉ እንደዚህ አታርጉ እያለ ከዛ በዛ ሰዓት የሱን አድቫይስ የተቀበልን እናደርግ ነበር ሁላችንም ፕላስ እሱም እኛ የምናውቀው ኖሌጅ ነበረና እሱም ያን ከኛ ይወስድ ነበረ ፕላስ እሱም የትሬዲንግ ፕሮፊታቢሊቲውን በደንብ ኢንክሪዝ ያደረግ ነበረ ፕላስ ደግሞ እኛ ፕሮፊታብል እንድንሆን በደንብ ሰፖርት አደረገን ማለት ነው በዛ ታይም ላይ ሳይኮሎጂካሊ ጠንካራ እንድትሆን ያደረጉ ቤዚክ የምትላቸው ነገሮች አሉ አንደኛ ያለኝ እምነት ቅድም እንዳልኩ ከፈጣሪ ጋር በጣም ስትሮንግ ነበረ በቃ ስለ ለሊት ነሳለው ቅዝቃዛ ሻወር ነው የምወስደው ጀስት ፐርሰናል ነው የምወስደው ያን ነገሮች ምክንያቱም በደንብ ኤሌክትሮኒክን በደንብ ሪሙቭ እንዲያደርግልኝ ፕላስ ደግሞ በደንብ አዌክ ለመሆን ማለት ነው ፕላስ ደግሞ ስሰግድ ራሱ በቃ አውቀዋለሁ የሆነ አላህን ስጠይቀው በቃ እነዚህ ነገሮች በቃ ፐርሰናሊ እንደማገኛቸው አውቃለሁ ግን ያንን ታይም ፈጣሪ እንድታገዝ የሚፈልገውን ታይም ብቻ እየጠበቅኩ እንደሆነ ነው የማውቀው ከዛ አንጻር አንድ እሱም አለ ሪሊጅን በጣም ስትሮንግ ያደረገ ነገር ሁለተኛ ያለኝ ግብ ፊውቸር ግብ ያለ አይደል ያንግ ሚሊዮነር መሆን ፈልጋለሁ በሰዓቱ ያ ኦኬ ሞስ በቃ ያንግ ሆኜ ሚሊዮኖችን መስራት ፈልጋለሁ ፕላስ ደግሞ ፋሚሊንም ሄልፕ ማድረግ ፈልጋለሁ እንደዛውም ደግሞ ሶሳይቲም ከኔ የሚጠበቅ ነገር ካለም ደግሞ ማድረግ ፈልጋለሁና ከዛ አንጻር በጣም ኤቭሪዴይ የማድረጋቸው ነገሮችን በሙሉ አይ ነበር ሞቲቬሽናል በጣም አንድ ሄልፕ ካደረገኝ ኢትዮጵያ ኢንስፓየር ኢትዮጵያ የሚባል ስንወርቅ የእሱ ልጅ ማለት ነው በሳውንድ አውርደውና ማለት ነው ጠዋት አላርሚ እሱ ነው ከዛ በደንብ አድርጎ ነው የሚኮረኩመኝ ችግር ነው የሚነግረኝ ማለት ነው ከዛ ከንቅልፌማ ሲይበልጥብኛል እላለሁ እነሳለሁ ማለት ነው እንደዛ ነበር ማድረግ የነበረው ኦኬ ምን ያህል ጊዜ ቆየህ መጀመሪያ ከጀመርክበት ጊዜ ኢትዮጵያ ውስጥ ምን ያህል ጊዜ ነበር የቆየው ኢትዮጵያ ውስጥ ፎሬክስ ትሬዲንግ ከጀመርኩ ኦልሞስት 1 አመት ያ 1 አመት ከምናምን ቆይቻለሁ ምን ነበር እንድትወጣ ምክንያት የሆነ ወደ ዱባይ ያው ቤዚክሊ እዚህ ያለው ፕሮፊታብል ሆንኩ ያው ፕሮፊቶችን ማየት ጀመርኩ ምንም ያክል ስሞል ቢሆኑም በሰዓቱ ለኔ ፕሮፊት ናቸው $500 $1000 $1500 እያለ ማድረግ ጀመረ ሪስኬንም እየጨመርኩት መጣው ከዛ በዚህ አጋጣሚ በድሮ ምን አድርግ ነበር መሰለ ኤርፖርት ሄጄ ይቀመጥ ነበር አንዳንዴ አንዱ ጀለሲ ከጀርመኒ ይመጣልና እሱን ልቀበለው ሄጄ ሰዎች እዛ ጋር በቃ ያለቀሱ ሲሽኛኙ ምናምን ነገር አየውና ኤርፖርት ታውቀዋለህ ቢግ ነው መቼ ነው እዚህ የምገባው ለኔ የሚለቀሰው መቼ ነው ግን እንደዚህ እኛን የሚሸኙን እያልኩ በቃ አስብ ነበር በጣም በሰዓቱ እና ቁጭ እላለሁ ቁጭ ብዬ ማኒፌስት ነው የማደርገው ገብቼ ሲሄድ ምናምን ነገር ማለት ነው ከዛ የሆነ ሰዓት ላይ በጣም ገንዘብ ይሰራው ነበር ከዛ ሰርች ማድረግ ጀመርኩ ዱባይ ለምንድን ነው ትራቨል ማናረገው ብቻዬን አልነበረም ሰራ የነበረው ከወንድሜ ጋር ነው እና እሱም the same psychology ነው ያለው the same mindset ነው ያለው በጣም በቃ ላይፍ ውስጥ ፖዚቲቭ የሆኑ ሰዎች ያስፈልጋሉ ብዬ ለሰው ሰጀስት ማድረግበት አንዱ ሪዝንም የኔ ወንድም እንደ ምሳሌ ነው መጥቀስ ፈልገው ማለት ነውና ከዛ አንፃር ለምን ዱባይ አንሄድም ብለን አሰብን ከዛ ሪሰርች እናድርግ ስናየው
መሄድ እንችላለን። ስለዚህ በጣም ያን ያክል ኤክስፔንሲቭ አልነበረም የዛ ሰዓት ከነበረኝ ካፒታል አንጻር ማለት ነው። ወደ ዱባይ ሄድኩ ለአንድ ሳምንት። ከዛ በኋላ ፊልም ነው አይቼ የመጣሁት። ፊልም ኢን ሪል ላይፍ ማለት ነው። ስለ ያሉት ቢልዲንጎች ሱፐር ካር ፕላስ ደግሞ ሞቲቬሽኑ ፕላስ ጽዳቱ ኤቭሪቲንግ ብሮ እዚህ ቦታ መኖር አለብኝ ብዬ ያልኩት። ምክንያቱም ገና ከፍ ያለ ሞቲቬሽን ያስፈልገኝ ነበር በሰዓቱ። እዚህ ያለው ራሱ በቀን 100,000 ብር 150,000 ብር ሰራለሁ በቀን ማለት ነው በዛ ኤጅ። እና ስንት ዓመት ነበር የዛ ሰዓት? 19 ነው 20 ዓመቴ ያለው። ከዛ ወደ ዱባይ ሄድኩ። ከዛ ልክ በ20 ዓመቴ የመጨረሻ አካባቢ ወደ ዱባይ ሙቭ አደረግኩ። ከሁለት ወር በፊት ማለት ነው። ከዛ ዱባይ መኖር ጀመርኩ። ትሬዲንግ ላይ ሰው ሰራሉ ብሎ ወደ ዱባይ ሙቭ ከማድረጉ በፊት የሆነ ያክል ሊኩዊድ ሊኖር ይገባል ብዬ አስባለሁ። መያዝ አለበት። 1 ዓመት 2 ዓመት በደንብ ሊያስችል የሚችል ከዛ ግን ስትሄድ እንትኑ ነው ሞቲቬሽኑ ነው ሞር የሚለይብኝ ዱባይ። እንዴት? በቃ ከኔ እድሜ የሚያንሱ ልጆች አሉ ቤዚክሊ በራሳቸው እርን ያደረጉ ፖርች 911 ላምበርጊኒ ኤስቪጂ ምናምን የሚነዱ። ስንት ዓመታቸው? 18 16 20 አንድ ልጅ አለ 20 እና ያን ጋር አለውም ትላለህ። አንድ ማወቅ የምፈልገው አብዛኛው ትሬደር ፕሮፊታብል ሲሆን ከሀገር ይወጣል። ለምንድን ነው? የሌሎችን ምክንያታቸውን ባላቅም ፐርሰናሊ እኔ ለምንድን ነው ከሀገር የወጣሁት? ያው ዱባይ በጣም ሞቲቬት ከሚያደርጉኝ ሀገራቶች ውስጥ አንዱ ነው። አንድ ሳምንት ስላየኸው the first week በጣም የሚለይ ነበረ። እሱ አንድ ራሱን የቻለ ሞቲቬት አድርጎኛል። ፕላስ ደግሞ በደንብ ሞር ሪስክ ቴክን ለማድረግ ነው ወደዛ ሄድኩት። ምክንያቱም ሞር ሪስክ ቴክ ባደረግኩ ቁጥር ሪዋርድም እንደዛ ጨምራል ብዬ አምናለሁ። እና ደግሞ የማያቸው ነገሮች የማያቸው የሚሄድባቸው ቦታዎቹ በሙሉ ለእኔ እንደ ሞቲቬሽን ሄልፕ ያደረጉኝ ነበር በሰዓቱ ስቲል አሁንም ጭምር ማለት ነው። ለዛም ሪዝን ነው ወደዛ የገባሁት። ዱባይ እንዴት አገኘሃት? ፈርስት ታይም ዱባይ እንደሄድኩ ቅድም እንዳልኩ አላት ፈርስት ዊክ በጣም የሚገርም ነበረ። ያው ዱባይ በጣም ከሚያምሩ ሲቲ ወይም ደግሞ ከሚያምሩ ሀገራቶች ውስጥ አንዱ ዱባይ ነው። እና ያው ላይፍ ስታይሉ በጣም ይለያል። ሌክዥሪ ላይፍ ስታይል ነው ያለው እዛ። መታያቸው ሱፐር ካሮች በሙሉ ድሪምስ አረጋቸው የነበሩ ናቸው። ድሮ በ15 በ16 በ17 ዓመቴ እንቅልፌን ተኝቼ ማያቸው መኪናዎች ነበሩ። ምክንያቱም እነዛ ፊልም ላይ ስለምናያቸው ፕላስ ደግሞ የምናያቸው እነዚህ ሰማይ ጠቀስ የሆኑ ፎቆች አሉ እዚህ ኢትዮጵያ ውስጥ ኤግዚስት ያላደረጉ። ያን ስታይ አንድ ነገር መሆን ይቻላል የሚለውን ነገር መድረስ ይችላል። ዋይ ኖት? ለምሳሌ እኔ ፈርስት መኪናዬን ስገዛ ሬንጅ ሮቨር ኤስቪአር ስገዛ ከዚህ በፊት እዚህ አይቼው ነበረ። እዛም የሚነዳው ሰው አየው፣ በጣም ነው የሚያምረው። ዋው ለምንድን ነው ይህንን መኪና ኦን ማድረግ ያሌለብኝ ብዬ አሰብኩ። ከዛ ኦን አደረኩ። ፕሮግራማችን እንደቀጠለ ነው። ታዲያ እናንተ አብራችሁን እንዳላችሁ ማወቅ ስለምንፈልግ እባካችሁ አብራችሁን ከሆናችሁ ላይክ ያድርጉ። እንዲሁም ደግሞ ይህንን ፕሮግራም ወደ እናንተ ያቀረበላችሁ ኢቲኤስ የበረራ መረጃ ማዕከል ነው። ኢቲኤስ የበረራ መረጃ ማዕከል ማንኛውም አይነት ከበረራ ጋር የተገናኙ ጥያቄዎቻችሁን፣ ከትኬት ጋር የተገናኙ ጥያቄዎቻችሁን፣ ከቦታ ጋር የተገናኙ ጥያቄዎቻችሁን እንዲሁም ደግሞ ሌሎች የትኛውም አይነት የበረራ መረጃዎችን ከፈለጋችሁ ወደ ኢቲኤስ የበረራ መረጃ ማዕከል 8184 በመደወል መረጃ ማግኘት ትችላላችሁ። ወደ ፕሮግራማችን። ማህበራዊ ሚዲያ ላይ የምናያቸው የሶሻል ሚዲያ ኢንፍሉዌንሰሮች አብሶ ደግሞ ከትሬዲንግ ጋር በተገናኘ ኢንፍሉዌንስ እያደረጋችሁ ያላችሁ በጠቅላላ አንተም ዩቲዩብ ላይ ስላለ ማህበራዊ ሚዲያም ላይ አክቲቭ ስለሆንክ ሌሎቹንም የምር አሁን ይህንን የምጠይቅህ ኢዝናት ፐርሰናል ጥያቄ ስለሚሆንብኝ ነው። ለሚያዩት ለኦዲየንሶች እየጠቀሙ ነው ወይንስ እየጎዱ ነው? አስተያየት ምንድን ነው? ጄኒውን የሆነ አስተያየት። እየጠቀሙ ነው እየጎዱ ነው? ኦኬ እየጠቀሙም ሊሆን የሚችልበት ፕሮባቢሊቲ አለ፣ እየጎዱም ሊሆን የሚችልበት ፕሮባቢሊቲ አለ። ሁለቱንም እናያቸው። ኦኬ እየጎዱ ነው እየጠቀሙ ነው ከሚልበት ፕሮባቢሊቲ ብናየው አንድ ሰው
እኔ አሁን ለምሳሌ at the age of 20 ነው የምፈልገው ፖይንቶች ላይ ሪች ያደረኩት 21 22 ስገባ ደግሞ የምፈልጋቸው ነገሮች ሞር ሪች እያደረጉ መጡ ማለት ነው። ስለዚህ እኔ እዛ ላይ ያለኝን ኤክስፒሪየንስ በዛ እድሜው ማየት መቻሉና ያንን ኦፖርቹኒቲ ማግኘት መቻሉ በጣም እድለኛ ነው ብዬ ነው የማስበው። አንድ ሰው ሞር ራሱን ወደ ስራ ውስጥ ለማስገባት ኢቨን ትሬዲንግ ኢንዱስትሪ ላይ መሆን አይጠበቅበትም። አንድ ሰው ፕሮፊታብል ለመሆን ኤስኤምኤም ላይ ሊሆን ይችላል፣ በንግዱም ላይ ሊሆን ይችላል፣ በትምህርቱም ላይ ሊሆን ይችላል። ብቻ አንድ ሰው ከበረታና ከጠነከረ ማሳካት የሚችልበት ቦታ መድረስ ይችላል የሚለው ቦታ እንዲደርስ ይረዳዋል ማለት ነው። ያው እኔ ኤቭሪዴ ነበር ዶክመንቴን ሪከርድ ማድረገው እና ኢቨን ለራሴ ነው፣ ያንን ለሰው አይደለም። ለሰው ይጠቅመዋል እንደ ዶክመንታሪ፣ ግን ለራሴ የመጣሁበትን ፓዝ አውቀዋለሁ። ሞር ሃምብል እንደሆነ ያደርገኛል ያንን ነገር ሳይ ማለት ነው። ገና የሚቀረኝ መንገድ ስላለ ማለት ነው። የሚጎዳው ፓርት ደግሞ ምንድን ነው? ያንን ነገር ኩዊክሊ ነው ማግኘት የምችለው ብሎ ሲያስብ ነው። ምክንያቱም የትኛውም ነገር ጎጂና ጠቃሚ ወይ አለው። ስለዚህ ሰው የሚወስድበት አንደርስታንዲንግ ወሳኝነት አለው። ቅድም እንዳልኩ ኤክስ ስናይፐር ይህን ያክል ጊዜ ወስዶበት ነው ፕሮፊታብል ነው። ከዛ በፊት ደግሞ ያን ያክል ፓዞችን ተራምዶ ነው የመጣው። ዋው በጣም ሞቲቬት አድርጎኛል። እኔ ድሪሜ ጋር እንዴት መድረስ እችላለሁ ብሎ ቁጭ ብሎ ራይት ዳውን አድርጎት እዚህ ቦታ ላይ እንዴት መድረስ እችላለሁ 1 ዊክ 1 ማንዝ 1 year ፕላን አስቀምጠው የሚሰራ ከሆነ ይሄ ልጅ የሚፈልግበት ነጥብ ላይ መድረስ ይችላል። ግን ኤክስ ስናይፐር እኮ እዚህ ጋር ደርሷል፣ እሱ 22 ዓመቱ ነው፣ እኔ 21 ዓመቴ ነው፣ 5 ወር ይቀራኛል፣ በ5 ወር ውስጥ ይሄ መኪና መግዛት አለብኝ ብሎ የሚሄድ ከሆነ ደግሞ ይሄ ሮንግ ነው። ስለዚህ የኔ እዛ ጋር ማየቱ ምንድነው ጎርቶታል ማለት ነው ይሄንች። ስለዚህ ይጠቅመዋል፣ የሚጠቅመው ሰውም አለ፣ የሚጎዳውም ሰው አለ። ግን ብዙሃኑ ይጠቀማል ብዬ ደግሞ አስባለሁ። ምክንያቱም አብዛኛው ሰው ዌዎችን በስነ ስርዓት አንደርስታንድ ማድረግ የሚችልና ማየት የሚችል ከሆነ ይረዳል፣ አይቶ መረዳት ይችላል። አንዳንዱ ያው ካለበት ግሪዲ አለ አይደል? ለመለወጥ ከሚኖረ ግሪዲ አንፃር አይነን ያወረውና በቃ ስትሬትሊ ድራይቭ የሚያደርጉ ሰዎች ደግሞ ይጎዳሉ። እንደዚህ ሰዎች ደግሞ ያው ትንሽ ኮርኮም ሲደረጉ ይመለሳሉ። ምክንያቱም ላይፍ ናታ ኮርኮም የምታደርጋቸው። አሁን አንድ ሰው ገና ሲጀምር እንደጀመረ ፕሮፊታብል የሚሆን በጣም ጥቂት ሰው ነው። አብዛኛው ሰው ሉዝ ያደርጋል። የሚያቋርጠው በዛው ልክ ነው። ገና ሉዝ ያረ ይሄማ ውሸት ነው ብሎ የሚወጣ ብዙ ሰው አለ። አንተ እንድትቀጥል ያደረገህ ምን ነበረ? እኔ በትሬዲንግ ኢንዱስትሪ ላይ እንድቀጥል ያደረገኝ ነገር ምንድን ነው? እዚህ ኢንዱስትሪ ላይ ፕሮፊታብል መሆን ይቻላል ብዬ ለራሴ ጠየቅኩ። ምክንያቱም ሎስ እያደረግኩ ነበር በሰዓቱ። አዎ ይቻላል። ከዛ ከኔ ምንድን የሚያስፈልገው? ከዛ በሰዓቱ ልክ ሎስ ሳደርግ ማድረግ የሚጠበቅብኝ ነው ኦር ደግሞ መስዋዕትነት መክፈል ያለብኝን ከፍዬ ነው ሎስ ያደረግኩት ብዬ ራሴን ጠየቅኩ። አልነበረም። ምንም የከፈልኩት መስዋዕትነት የለም። በጣም ሞር ግሪዲ ነበርኩ። ራሴን ኮንትሮል ማድረግ አልችልም። ፋይናንሻል ፕሮብለም ነበረብኝ በሰዓቱ። ስለዚህ ያንን ነገር ፊክስ ከማድረግ የመነጨ እንትን ነበረ ኢነርጂ። ለዛ ነው ዲፖዚት አደረግኩ፣ ሉዝ አደረግኩት። ግን ወደኋላ መለስ ብዬ ሳስብ እነዚህ ነገሮች ማድረግ ነበረብኝ፣ አላደረግኳቸውም። ኦኬ እነዚህን አድርጌስ ቢሆን ኖሮ ራሴን ለምንድን ነው ማላየው? ምክንያቱም ሰዎች እነዚህን አድርገው ፕሮፊታብል ሆነዋል። ዋይ ኖት እኔ አልኩ። ይህንን ኩዌሽን ከጠየቁ በኋላ ነው ነገሮችን ማድረግ የጀመርኩት። በዛም ሪዝን ነው ወደ ፕሮፊታቢሊቲ እንደመጣ ያረዳኝ ማለት ነው። የዛ ሰዓት ክላሪቲው ነበረ። እኔ ግሪዲ ነኝ ብለህ ራስን ለመጠየቅ ያንን ክላሪቲ በዛ ሰዓት ነበር ወይስ አሁን ላይ ነው ወደኋላ ይደስታ? በዛ ሰዓት ነበር። እኔ በጣም እንትን አረጋለሁ ላይፌ ላይ ጽፋለሁ እና ምንድነው አሁን ለምሳሌ ከአንድ ሰው ጋር ስጣላ የኔ ጥፋት ነው የሱ ጥፋት ነው? ምንድነው ያጠፋሁት? ኦኬ እኔ ነበርኩ ጥፋተኛ ማለት ነው። የሆነ ጽፌ ኦር ደግሞ አሳስበው የተናገርኩት መጥፎ ቃላት ሊኖር ይችላል። እኔ ሳላስበው የጎዳውት ነገሮች ሊኖር ይችላል። በቃ አጥፍቻለሁ፣ ስለዚህ ይቅርታ ማለት አለብኝ ይሄን ሰውዬ። ያንን ምክንያቱም እንደዚህ ክሊር ማላረግ ከሆነ ማይንድ ላይ ተብሰለሰለ ነው የሚቆየው። ፕላስ ደግሞ ኢቭን ከዛ ኢንዱስትሪ ከወጣው በኋላ ወይኔ ይህን ነገር እኮ ባደርግ ኖሮ ፕሮፊታብል መሆን ይችል ነበር ብዬ ራሴን ሪግሬት አደርጋለሁ። ስለዚህ ያንን ማድረግ አልፈልግም ላይፌ ላይ። ለዛ ነው ቆም ብዬ እነዛን ኩዌሽኖች የምጠይቀው ማለት ነው። ቴክኒካል አናላይሲስ ወይንም የቴክኒካል ትንተና ይባላል። ምን ማለት ነው?
ኦኬ ወደ ትሬዲንግ ስንመጣ ሁለት አይነት አናላይሶች አሉ። ቴክኒካል አናላይስ እና ፈንዳሜንታል አናላይስ ይባላሉ። ቴክኒካል ፓርቱ ያው የምናያቸውን ቻርት አለ፣ ፊት ለፊት ላይ የምናየው ቻርት ያው እዚህ ጋር ሰፖርት አለ፣ ሬዚስታንስ አለ፣ ከላይ ማርኬቱ ይሄን ያክል ብሬክ አድርጎታል፣ ፖቴንሻሉ ይሄን ይመስላል የሚሉ ራሱን የቻለ ኖሌጅ አለው ቴክኒካል ፓርቱ። ስለ ፌር ቫልዩ ጋፕ፣ ትሬዲንግ ቪው ምናምን አፕ ትሬንድ፣ ዳውን ትሬንድ፣ ሳይድ ዌይ የሚባሉ ማለት ነው። ፈንዳሜንታል ፓርት ደግሞ የትኛው ነው? ኒውስን ያማከለ ነው። ለምሳሌ እነዚህ ኢንትረስት ሬቶች ሊጨምሩ ይችላሉ፣ ሊቀንሱ ይችላሉ። ፕላስ ቅድም እንዳልኩ ደግሞ ትልልቅ ፋይናንሻል ኢኮኖሚካል ክራይሲሶች ሊፈጠሩ ይችላሉ። ፕላስ ደግሞ ኤቭሪዴይ የሚወጡ ኒውሶች ደግሞ አሉ፣ የአሜሪካን ኢኮኖሚ ዲፔንድ ያደረገ ማለት ነው። እነዚያ ነገሮች ትሬድ የምታደረገው ከዩኤስዲ ፔር ጋር ጥምር የሆኑ ነገሮች ከሆኑ ማርኬቱን አፌክት ያደርገዋል ማለት ነው። ስለዚህ ፈንዳሜንታል አለ፣ ቴክኒካል ደግሞ አለ። ፈርስት ኢንዱስትሪ ላይ ስገባ የምትማረው ቴክኒካል ፓርቱን ነው። ከዛ ፈንዳሜንታሉንም ትማረዋለህ። አንድ ትሬደር ትሬድ ለማድረግ ወይም ወደዚህኛው ሲገባ እነዚህን ነገሮች ምን ያህል ጊዜ ይፈጅበታል ለማወቅ? ቴክኒካል ፓርቶችን አንደርስታንድ ለማድረግ ማክሲመም 1 ወር ኦር 15 ቀን 3 ሳምንትም ሊፈጅበት ይችላል በደንብ እንዲረዳው ነገር ይው ያው ምክንያቱም ያው የመጣ ነው ከትምህርት ዓለም ነውና ያው 10ኛ ክፍል 11ኛ 12ኛ ክፍል እያለን ስንማራቸው የነበሩ ነገሮች ያው መሸምደድም አለ። እነዚህን ኤክስፒሪየንስ አድርገን ስለመጣ አንድ ነገር አንብበን መረዳት ያን ያክል ከባድ ነው። ትልቁ ነገር ግን ቴክኒካል ላይ የተማርናቸውን እነዚህ የቲዮሪ ኖሌጆች ኤክስፒሪየንስ ማድረጉ ነው ትንሽ ረዘም ያለ ጊዜ የሚፈጀው ማለት ነው። ስለዚህ ኖሌጁ በጣም ኢዚ ነው፣ ግን ኖሌጁን ቻርት ላይ ገብተህ ግን ኤክስፒሪየንስ ማድረጉ ጊዜ ይፈጃል። ኦኬ አሁን የቴክኒካል አናላይሲስ ላይ እሱ ብቻው አንድን ትሬደር ፕሮፊታብል እንዲሆን ያደርገዋል ወይስ ያንን ማወቁ ጀስት ኮንፊደንስ ብቻ ነው ጨምርለት? ቴክኒካል ፓርቶችን ማወቁ ይጠቅመዋል፣ ግን ፈንዳሜንታል ማወቁ ደግሞ ቴክኒካል ፓርትን ብቻ ይዞ ትሬድ በሚያደርግበት ሰዓት ለሚፈጠሩ አንዳንድ አንኤክስፔክትድ የሆነ የማርኬት ሙቮች በቶሎ አንደርስታንድ እንዲያደርግ ያደርገዋል። ፈንዳሜንታል የሆነውን ፓርት ማወቁ ማለት ነው። አሁን ኒውስ የሚወጣ ከሆነ ትሬድ አልገባም የፈለገ ያክል ቴክኒካል ፓርቲ 100% ቢሆን ራሱ ማለት ነው። ምክንያቱም ኒውስ አለ፣ ኒውስ ደግሞ አንፕሬዲክትድ ነው። ስለዚህ ማርኬቱን ስትሮንግ የሆነ ቮላቲሊቲ ስለሚያደርገው በዚህ መልኩ አቮይድ ማድረግ ይችላሉ፣ ቴክኒካል ብቻ ማወቅ ሰው ከሆንኩ ማለት ነው። ኢንዲኬተር ትሬደሮችን ሞር ይረዷቸዋል ወይንስ ያደናግራል? ኢንዲኬተሮች ምንድነው? ፕሪቪየስ የሆነ ማርኬትን ካልኩሌት እያደረጉ ይነግረዋል። በዚህ መልኩ ማርኬቱ ሊወጣ ይችላል፣ በዚህ መልኩ ማርኬቱ ሊወርድ ይችላል የሚላለ ፕሮባቢሊቲ ነው የሚነግረህ። ፕሮባቢሊቲ ነው የሚነግረህ። እኔ ድሮ ኢንዲኬተር ተጠቀም ነበረ። ያው ከረንትሊ ግን ኢንዲኬተር አልጠቀምም። በኤክስፒሪየንስ ዋይዝ ነው ወይስ? ያ በኤክስፒሪየንስ ዋይዝ ሞር ማርኬት ላይ ኤክስፒሪየንስ ስታደርግና የምትጠቀመው ስትራቴጂ አንዳንድ ሰው ቴክኒካል ፓርቱን ይዞ ሞር ኢንዲኬተሮችን የተወሳሰኑ ኢንዲኬተሮች አሉ፣ ሙቪንግ አቨሬጅ የሚባሉ አሉ እና አብዛኛው ሰው የሚጠቀማቸው እና እነሱን የጠቀመ ሄልፕ የሚያደርገው ሰዋል እንደ አንድ ኮንፍሌንስ ማለት ነው፣ እንደ አንድ ኮንፈርሜሽን ይጠቀሙታል ያንን ኢንዲኬተር። ፐርሰናሊ ደግሞ አልጠቀመውም፣ ግን አንዳንድ ሰዎች የሚጠቀሙት አሉ። ያው ሞር ለአንተ ኮምፎርታብል የሆነውን የትሬዲንግ ዌይ ነው የሚጠቀመው ማለት ነው። አሁን ኢንዲኬተር ምን ያህል አስፈላጊ ነው? ኦር እስከ ምን ያህል ጊዜ ነው ያንን ነገር መከተል የሚኖርበት? ኢንዲኬተር ትሬደሮች ኢንዲኬተር ቢያውቁ እመክራለሁ። ምክንያቱም ኤጅን አታቆም፣ የቱ ጋር እንዳለ የትኛው ሰፖርት እንደሚያደርግ አታቅም፣ የትኛው የአንተን ስትራቴጂ ሞር ሰፖርት እንደሚያደርግ አታቅም እና ትራይ ማድረጋቸው ማወቃቸው አሪፍ ነገር ነው ብዬ አስባለሁ። ግን ኢንዲኬተርን ብቻ ተጠቅመ ትሬድ ማድረግ አትችልም። የሆነ የራሱ የሆነ ኮንፍሌንሶች አሉ። ፎር ኤግዛምፕል እኔ አሁን ለምሳሌ ኢንትሪ ማርኬት ላይ ለማድረግ መወስዳቸው ኮንፍሌንሶች አሉ። ማርኬት ላይ ማየት ያለብኝ ከ5 እስከ 6 የሆኑ ነገሮች አሉ፣ ከ4 እስከ 6 የሆኑ ነገሮች ማለት ነው። ስለዚህ እነዛ ነገሮች ማርኬት ላይ ሳይ ቻርት ቢኖር ባሳየት እችላለሁ። ፎር ኤግዛምፕል አሁን ለምሳሌ ማርኬቱ ኢዚ ከሆነ ኢዚ አንደርስታንዲንግ ለማድረግ ማርኬቱ ወደ ባይ ሙቭመንት እያደረገ ከሆነ ብሬክአውት ስትራክቸር ማየት አለብኝ። ከዛ ማርኬት ወደ እኔ ሌቭል ሪትሬስ ማድረግ አለበት። የራሴ ፌብናቺ ሌቭሎች አሉ 0.7
እስከ 0.91 እስከምለው ከዛ ማርኬቱ እዛ ሌቭል ውስጥ እስከሚገባ ጠብቃለሁ። ከዛ በኋላ ስትራክቸሩ ሽፍት እስኪያደርግ ጠብቃለሁ። ስትራክቸሩ ሽፍት ካደረገ በኋላ የማየው ስትራክቸር አለ። አሁን ለምሳሌ ሊኩዲቲ ግራብ ሊኖር ይችላል፣ ፕሪቪየስ ሰፖርት ሊኖር ይችላል። ስለዚህ ያው ሞር አንተ አንደርስታንድ እንድታደረገውና ለአንተ ኤክስፕሌን ለማድረግ ቻርት ያስፈልገኛል። ፒሲ እናምጣ፣ ደስ ይለኛል። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ኦኬ አሁን ኖርማል ትሬደር የሆነ ሰው ፈርስት ሊያየው የሚችለው ቻርት ይህንን ነው። ኔክስት እኔ የማደርገው አሁን ይህን ቻርት በእጄ ብሰጠኝ ቻርቶቹን ማስተካከልና የምፈልጋቸውን ትሎች ፊት ለፊት ላይ ማውጣት ነው። ይህን አጠፋዋለሁ። ኔክስት እዚህ ጋር የምናያቸው ታይም ፍሬም ይባላሉ። ስለዚህ እዚህ ታይም ፍሬም ውስጥ ለእኔ በጣም ሄልፕ የሚያደርጉኝን ታይም ፍሬሞች ስታር አድርጋቸዋለሁ። 5 ሚኒት ያስፈልገኛል፣ 15 ሚኒት፣ 1 hour 2 4። ስለዚህ እዚህ ጋር እንደምታየው የምፈልጋቸው ታይም ፍሬሞች ሳይድ ዌይ ላይ ይሆናልኛል ማለት ነው። ኔክስት የምፈልጋቸው ቶሎች አሉ። ትሬንድ ላይን፣ ሆሪዞንታል ላይን፣ ፊቦናቺ፣ ሎንግ ፖዚሽን፣ ሾርት ፖዚሽን፣ ፕራይስ ሬንጅ። በአጭሩ እነዚህን ቱሎች ተጠቀማቸዋለሁ። ከዛ በኋላ ማድረገው ነገር ምንድነው? እዚህ ፊት ለፊት ላይ የምታየው የአፕል ቻርት ነው። እዚህ ጋር የምታየው የአንድ የአፕል ዳታ ነው ማለት ነው። ከዛ ወደ ጎልድ እንሄዳለን። ትሬድ ማድረገው XAUUSD ጎልድ። ከዛ ወደ ጎልድ ፕራይስ እንመጣለን። ከዛ እዚህ ጋር አንድ ትልቁ ነገር ምንድነው? ያው በጥቂትም ቢሆን ትንሽ ለዳሳ ያክል ፎሬክስ ትሬዲንግ ላሳይ እና እዚህ ጋር የምታየው ዴሊ ታይም ፍሬም ላይ ያለ ነው። ዴሊ ታይም ፍሬም ማለት እዚህ ጋር አንድ የምታያቸው ካንድልስቲኮች አሉ። 1 2 3 4 5 እነዚህ ካንድልስቲኮች በሙሉ የአንድ ቀን ሙሉ ፕራይስ ዳታ ነው ያዙት። ስለዚህ ይሄንን አንዱን ብቻ ካንድልስቲክ ማርክ አድርገን ብናወጣና ወደ 1 hour ብንሄድ በአንድ ቀን ውስጥ የነበረው የፕራይስ ዳታ ይሄንን ይመስላል ማለት ነው። ስለዚህ ማርኬቱ ወደ ላይ ሲወጣ ወደ ታች ሲወርድ የራሱ አለ። አሁን ይሄ አንዱን ካንድልስቲክ የምታየው ምንድነው? የ1 hour ታይም ፍሬም ነው። ወደ 15 ሚኒት ደግሞ ስንገባ እዚህ ጋር እንደምታየው በጣም ብዙ ካንድልስቲኮች ይኖራሉ ማለት ነው። ስለዚህ ቤዚክሊ እነዚህ ታይም ፍሬሞችን በዚህ መልኩ ነው ሜንቴን የምናደርጋቸው። ከዛ ራፍሊ የኔን ኢንትሪ ሞዴል ለማሳየት ያክል ምንድነው የማደርገው? ስትራክቸሩ ላሳየ። ማርኬት ላይ 3 አይነት ሙቮች አሉ። አንደኛው ወደ አፕትሬንድ ሲሆን ማርኬቱ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እንደዚህ ነው ክሬት እያደረገ የሚሄደው። ሃየር ሃይ ማለት እቺ ናት፣ ሃየር ሎው ማለት ይሄ ነው። ስለዚህ ማርኬቱ ኔክስት የማርኬት ስትራክቸር ክሬት ሲያደርግ ፕሪቪየስ ያለውን ሬዚስታንስ ብሬክ የሚያደርገው ከሆነ ሞር ማርኬት ወደ ላይ ፖቴንሻል አለው። ግን ይህ ማርኬት ኢንትሪ ለማድረግ ምን ማድረግ መቻል አለበት? ማርኬቱ ሪቸስ ማድረግ መቻል አለበት ወደ ፕሪቪየስ ሌቭል ማለት ነው። ሲምፕል አንደርስታንዲንግ ለማድረግ ይሄኛው ሬዚስታንስ ነበረ ድሮ ብሬክ ከመደረጉ በፊት። ከዛ ብሬክ ከተደረገ በኋላ ምን ሆነ? ሰፖርት ሆነ። ስለዚህ ማርኬቱ ብሬክ ካደረገ በኋላ ወደ ሰፖርት ይሄዳል። ድጋሚ ላይኛው ሬዚስታንስ ብሬክ ካደረገ በኋላ ወደ ሰፖርት ይሄዳል። ብሬክ ካደረገ በኋላ ወደ ሰፖርት ይሄዳል። ይሄ አፕትሬንድ ብለን እንጠራዋለን። ይሄ ደግሞ ሳይድ ዌይ የምንለው ነው። ማርኬቱ ወደ ጎንም የሚሄድባቸው ስትራክቸሮች ይሄን ይመስላል። ኔክስት ደግሞ ያለው ዳውን ትሬንድ የምንለው ነው። እሱ ደግሞ ከላይ ፕራይስ ነው የሚጀምረው፣ ወደ ታች ይሄዳል። ከዛ የላይኛው ሬዚስታንስ ክሬት ያደርጋል። ፕሪቪየስ የነበረውን ሰፖርት ብሬክ ያደርጋል። ድጋሚ ሪቸስ ያደርጋል። ሰፖርት በዚህ መልኩ ስትራክቸሩ ደግሞ እየወረደ ሲሄድ ምንድነው ዳውን ትሬንድ እንለዋለን ማለት ነው። ቤዚክሊ 3 ስትራክቸር አለ። አፕ ትሬንድ፣ ሳይድ ዌይ፣ ከዛ ዳውን ትሬንድም አለ። አፕ ትሬንድ፣ ዳውን ትሬንድ፣ ሳይድ ዌይ ማለት እንችላለን ማለት ነው። በዚህ ማርኬት ስትራክቸር ላይ ለምሳሌ ወደ 1 hour ታይም ፍሬም እንግባና ማርኬቱን እንየው ዝም ብለን። አባርገ ነው ስናየው
እንደምታየው ማርኬቱ ምንድነው ሲያደርግ የነበረው ከዚህ ወደ ዳውን ትሬንድ ሲያደርግ ፕሪቪየስ የነበረውን ሰፖርት ብሬክ ያደርጋል ከዛ ወደ ባይም ደግሞ ሲሄድ የላይኛው ሬዚስታንስ ብሬክ ያደርጋል ስትራክቸሩን ይቀይራል ወደ ባይ ይሄዳል ድጋሚ ሪቴስት ያደርጋል ወደ ባይ ይሄዳል ድጋሚ ሪቴስት ያደርጋል ወደ ባይ ይሄዳል ያ ማለት ማርኬቱ ወደ ባይም ሲሄድ ወደ ሴልም ሲሄድ ምን አለው ስትራክቸሩን ብሬክ አውት እያደረገ ነው የሚሄደው ማለት ነው ስለዚህ ሲምፕል የሆነ አንደርስታንዲንግ እዚህ ጋር ካሉት ስትራክቸሮች ውስጥ አድርጌ እኔ ኢንትሪ ፖይንት እንደ ቤዚክ ትሬደር እንዴት ነው ቴክ የማደርገው የኔ አንድ ኢንትሪ ፖይንት ኮንፈርሜሽን ፎር ኤግዛምፕል ማርኬቱ ወደ ባይ ሲሄድ እንደዚህ አይነት ስትራክቸር አለው ከዛ የላይኛው ሬዚስታንስ ብሬክ ሲያደርግልኝ አንድ ኮንፈርሜሽን አለኝ ያ ማለት ማርኬቱ ፕሪቪየስ የነበረው ሬዚስታንስ ብሬክ አድርጎታል ከዛ በኋላ የኔ ሌቭል ላይ መጥቶ ሪቴስት ማድረግ መቻል አለበት የኔ ሌቭል ላይ ደግሞ ምንድነው ፈብናቺ እጠቀማለሁ እና ይሄኛው ኖርማል የፈብናቺ ቁጥሮች ናቸው ያለው ኤዲት መደረግ አለበት እኔ የምጠቀመው ቁጥሮች አሉ ከዛ ቁጥሮች ውስጥ ምንድን ናቸው 0.7 0.91 መላቸው ሌቭል አለ ወደዛ ሌቭል ውስጥ ማርኬቱ ሪትሬስ አድርጎ መግባት መቻል አለበት ያንን ኢንትሪ ፖይንት ኤክስኪዩት ለማድረግ ማለት ነው ከዛ ኦልሞስት ያንን ቦክስ ፎር ኤግዛምፕል እንደዚህ ብንወስደው ከዛ ማርኬቱ እዚህ ሌቭል ውስጥ ከገባ በኋላ ስትራክቸራሊ ወደ ባይ እንደሚዞር ሳይን ሊሰጠኝ ይገባል እነዛ ሳይኖች ምንድን ናቸው ወደ ሎወር ታይም ፍሬም ማርኬቱ ከመጣ በኋላ እንደዚህ አይነት ስትራክቸር ይሰራል ስለዚህ ማርኬቱ ወደ ሎወር ታይም ፍሬም መጥቶ የኔ ሌቭል ውስጥ ከገባ በኋላ እነዚህ አይነት ስትራክቸሮች ሲሰራ ያ ማለት ከላይ የመጣው ሬንጅ ወደ ላይ እየሄደ ነው ማለት ነው ስለዚህ ማርኬቱ እንደዚህ አይነት ስትራክቸር ከሰጠኝ በኋላ ልክ ማርኬቱ ፕሪቪየስሊ ያለውን የላይኛው ሬዚስታንስ ብሬክአውት ካደረገ በኋላ ድጋሚ የላይኛውን ብሬክአውት ካደረገ በኋላ የኔ ሌቭል ላይ ሪትሬስ ሲያደርግ ወደ ባይናን ትሬድ ገባዋለሁ ማለት ነው ግን ይሄ አንዱ የኔ ኢንትሪ ኮንፈርሜሽን ነው እዚህ ውስጥ አሁን ለምሳሌ ማየው አንደኛው ማርኬቱ ይህንን ብሬክ ማድረግ መቻል አለበት ሃየር ታይም ፍሬም ላይ ከዛ ወደ ሎወር ታይም ፍሬም መጥቼ እዚህ ሌቭል ውስጥ ማርኬቱ መግባት መቻል አለበት ኔክስት እነዚህን ስትራክቸሮች ማየት አለብኝ ፕላስ ደግሞ እነዚህ ስትራክቸሮች አንዱ የኔ ኢንትሪ ኮንፈርሜሽን ነው ሌላ ደግሞ የምጠቀመው አለ ሊኩዊዲቲ ግራብ የሚባል ማለት ነው ማርኬቱ ማኒፕሌት ካደረገ በኋላ ሌላ ትሬደሮች አሉ በጣም ብዙ ሪቴል ትሬደሮች አሉ እና የሚገቡባቸው ሌቭሎች ይታወቃል እነሱን ስቶፕ አውት ካደረጋችሁ በኋላ ነው የሚገባው እዛ ማርኬት ላይ ማለት ነው ስለዚህ እሱም ራሱን የቻለ የኔ ኢንትሪ ሞዴል አለኝ ስለዚህ እነዛን ተጠቅሜ ነው ትሬድ ማድረገው ማለት ነው ኦኬ ሲምፕል በሆነ ወይ ኮንፊውዝ አላረኩማ ጭራሽ ያ ይሄ ጀስት ለማሳየት ያክል ነው እንጂ እንደዚህ ግቡ ማለት አይደለም ወይ እንደዚህ አድርጉ ማለት አይደለም ወደ ካንደልስቲክ ስንግባና ምን ማለት ነው እንደገና ደግሞ ጥቅሙ ምንድን ነው ወደ ካንድልስቲክ ስንገባ ለምሳሌ እዚህ ቻርት ላይ ስትመለከት እችኛዋን ስትነካት ባር ቻርት የሚል አለ ካንድልስቲክ ቻርት አለ ፕላስ ደግሞ በጣም ብዙ አሉ ላይን ቻርት አለ እነዚህ ምንድነው ለኛ የፕራይስ ዳታውን እንድናይ ዲስፕሌይ የሚያደርጉልን ነው ሞር ለሪቴል ትሬደሮች እና ለኔ ኮምፎርታብል የሆነው ካንድልስቲክ ቻርት ነው የምጠቀመው ያ ሞር ማርኬቱን አናላይዝ እንዳደረግ ይጠቅመኛል እዛ ላይ የማያቸው ኮንፈርሜሽኖች የኔን ፕላን ፎሎ አፕ ያደርጋሉ እዛ ካንድልስቲክ ቻርትን እጠቀማለሁ ማለት ነው ግን ላይን ቻርት ሰፖርት ያደርገኛል አንዳንዴ ላይን ላይ አድርግቸው ማርኬቱ ምን አይነት ስትራክቸር ነው እየሄደ ያለው ሃየር ታይም ፍሬም ላይ ብሬክ አድርጓል አረገም ወደታች እጂ ሌላ አንዳንድ ቻርቶችም አሉ አንዳንድ ሰው አሉ ሲይ በዚህ አንደርስታንድ ላይ ያደርግ ይችላል ይሄ ለኔ አዲስ ነው የሚሆንብኝ የግድ እነዚህን ስትራክቸሮች አንደርስታንድ ማድረግ መቻል አለብኝ ስለ ካንድልስቲክ ብትጠይቀኝ በደንብ አውቃለሁ ግን ሞር እያንዳንዱ ቻርት ላይ በገባን ቁጥር ስለ ቻርቶቹ ስትራክቸር ስላለው ፕራይስ ዳታ ለምሳሌ ፉትፕሪንት የሚባል አለ ባንኮች እና ደግሞ ትልልቅ ኢንስቲትዩሽኖች ትሬድ የሚያደርጉት በነምበር ነው ካየ ነምበሮች ሲቀያየሩ አሁን እሱ ራሱን የቻለ ሌላ ነው እሱ ደግሞ ያ ግን ተመሳሳይ ዳታ ነው የምናየው ተመሳሳይ ፕራይስ ዳታ ነው የምናየው እኔ ካንድልስቲክ ነው የማየው እሱ ግን ፉትፕሪንት ነው የሚያየው ግን የራሱ የሆነ አንደርስታንድ የምታደርግበት ሪድ የምታደርግበት ኖሌጅ አለው ማለት ነው አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ አሁን አብዛኞቹ ትሬደሮች ችላ የሚሉት ሲኦቲ ሪፖርቶች ግን ደግሞ ችላ መባል የሌለባቸው ብዙ ትሬደሮች ትሬዲንግ የሚመስላቸው ቻርቱ ላይ ገብተው ድሮው በሚያደርጉት በሚስሉት ብቻ ይመስላቸዋል አብዛኞቹ በቃ ኖሌጁም እሱ ብቻ ይመስላቸዋል እና ያ በጣም አስፈላጊና ኢሴንሻል የሚባል ቦታ ነው
ማወቅም አለባቸው እነዛን ኖሌጆች። ግን በደንብ አንደርስታንድ ማድረግ ያለባቸው ደግሞ ሳይኮሎጂካል ፓርቱን ነው። ቅድም ያነሳናቸው ወይስ ሌላ? ቅድም ካነሳናቸው ውስጥ ፎር ኤግዛምፕል ስለ ሪስክ ማኔጅመንት ሊሆን ይችላል፣ ስለ መኒ ማኔጅመንት ሊሆን ይችላል። ትሬድ ላይ ከመግባታቸው በፊት ምን አይነት ኢሞሽን ላይ መሆን አለባቸው፣ እንዴት ትሬድ ማድረግ አለባቸው፣ ትሬዳቸውን ጆርናል አደራረጋቸው። ስለዚህ እነዚህ በጣም ስሞል ወይም ኢዚ ነገሮች ይመስላሉ፣ በጣም ትልቅ ፕሮብለሞችን ነው ሶልቭ የሚያደርጉት። ፐርሰናሊ እኔም ስለጠቀመኝ ማለት ነው። ስለዚህ ችላ የሚሉት ፓርት እሱ ነው ብዬ አስባለሁ። ምን አይነት ሙድ ላይ ሆነው ነው መግባት ያለባቸው? እኔ አሁን ለምሳሌ ምን አይነት ሙድ ላይ ሆኜ ነው ትሬድ ማድረገው? ፐርሰናሊ ቴክ ስናደረገው እኔ ኤቭሪዴይ ነው ቴክ ማድረገው። ፉል ታይም ትሬደር ነኝ። ስለዚህ አሁን ለምሳሌ ጠዋት ከእንቅልፌ ስነሳ ያው ወደ ትሬዲንግ ጃምፕ አላደረግም። ትሬድ የማደረግባቸው ታይሞች አሉ። ትሬዲንግ ላይ የትሬዲንግ ሀውሮች አሉ። ኤዥያን ሴሽን፣ ለንደን ሴሽን፣ ኒውዮርክ ሴሽን የሚባሉ አሉ እና ሁሉም የየራሳቸው ዲፍረንት የሆነ የማርኬት ቮላቲሊቲ ያላቸው። ስለዚህ እኔ ብዙ ጊዜ ትሬድ ቴክ የማደረገው ለንደን ሴሽን በሚባለው ነው። ለንደን ሴሽን ኦፕኒንግ ወደ ዱባይ ስንሄድ ወደ 5 ሰዓት አካባቢ 4-5 ሰዓት አካባቢ ነው የሚቀጥለው ማለት ነው። ስለዚህ ከዛ በፊት ብዙ ነገሮች ኮምፕሊት ያደርጋለሁ። ከእንቅልፌ ተነስቼ መስጊድ ሄጄ ጂም ሄጄ ምናምን እነዚህ ነገሮች ከጨረስኩ በኋላ ነው ወደዚህ የሚመጣው እና ያው ተረጋግቼ በስነስርዓት አናላይዝ አድርጌ አይቼ ነው የምገባው። አሁን አንድ ቼክ የሚደረግ ከዚህ በፊት ያየሁትኝ የነበረው ለምሳሌ ጎልድ ትሬድ ከማድረግህ በፊት የሲልቨርን ብታይ ወይንም ነዳጅን ብታይ ጎልድ ወዴት አቅጣጫ እንደሚሄድ ይጠቁመሃል ምናምን የሚባል ነገር አይቼ ነበር እና አንደኛው ወደ አንደኛው ያላቸው ግንኙነት ምን ይመስላል? ያ አንዳንድ ማርኬቶች ከአንዳንድ ማርኬቶች ሪቨርስ የሆነ ስትራክቸር አላቸው እና አንዱ ማርኬት ላይ ያየው የማርኬት ስትራክቸር የሆነ ቦታ ላይ ደግሞ ሪቨርስ ሊሰጥ ይችላል። ያን ካለህ ኤክስፔሪንስ አንጻር ነው ኢቫሉዌት የምታደርገው። ከዛ አንጻር እንደ አንድ ኮንፍሉዌንስ ትጠቀመዋለህ። ግን ያንን እንደ ቤዝ አድርገህ ሲልቨር ላይ እየወረደ ስለሆነ ጎልድ ላይ ይጨምራል አይደለም፣ ግን እንደ አንድ ኮንፈርሜሽን ትጠቀማለህ። ኦኬ እዛ ጋርም እንደዚህ አይነት ሪያክሽን አይቻለው፣ እዚህ ጋር እንደዚህ ሪያክሽን አይቻለው። ስለዚህ ይህን ማርኬት ወደዚህ ለመግባት ይህን ያክል ፕሮባቢሊቲ አለኝ ማለት ነው። ስለዚህ ያንን ፕሮባቢሊቲ እየጨመረ ይመጣል ማለት ነው። ሞር ኮንፊደንስ ይኖራል። ናይስ። የትሬደር ህይወት ምን ይመስላል? የፎሬክስ ትሬደር ህይወት የኔ ህይወት ምን ይመስላል ብለን እንምጣና ኦኬ ያን ያክል ከባድ ላይፍ ስታይል የለኝም። ስለ ኤቭሪዴይ የሆነ በቀን ውስጥ ማሳካት አለብኝ ብዬ የማስባቸው ታክሶች አሉ። መስገድ አለብኝ፣ ፕላስ ጂም ትሬን ማድረግ አለብኝ፣ ቦዲን ሙቭመንት ማድረግ መቻል አለብኝ፣ ፕላስ ደግሞ ማንበብ ወይም ደግሞ የሆነ እውቀት አድ ማድረግ መቻል አለብኝ፣ ቢዝነሴን ደግሞ መስራት አለብኝ ብዬ አስባለሁ። አራቱንም ማለት ነው። ቤዚክ የሆኑ ነገሮች አሉና እነዚህ ነገሮች በተለያየ መልኩ ላረጋቸው እችላለሁ። አሁን ኤክሰርሳይዝ ጂም ልሰራ እችላለሁ፣ ሩጫ ልሮጥ እችላለሁ፣ ዋና ላረግ እችላለሁ፣ ፕላስ ማንበብ ላነብ እችላለሁ፣ ፖድካስት ልሰማ እችላለሁ። ስለዚህ በተለያየ መልኩ ነው እነዚህ ነገሮች ኢቫሉዌት ማድረገው። እነዚህ 4 ነገሮች እንዳለ ሆኖ ደግሞ ለራሴ ሪዋርድ ማድረግ ደግሞ ያለብኝ ነገሮች አሉ። በዊክ ውስጥ ይህን ያክል ታይም እነዚህ ነገሮች በደንብ ታክሲን ፉልፊል ካደረጉ ቅዳሜና እሑድ ወጥቼ ቺል ላደርግ እችላለሁ። ኦር ደግሞ የስራ ታይሚንግን ስጨርስ ኦር አንዳንዴ ደግሞ ትሬዲንግ ኦልሞስት በ1 ሰዓት ውስጥ ክሎዝ የማደርግበት ታይም አለ። አንዳንድ ትሬዶችን ደግሞ ገብቼ በቃ ኦልሞስት ሊቆዩ ይችላሉ። ስለዚህ ወጥቼ ጂም ቤት ልሆን እችላለሁ። አንዳንዴ ወደ ቢች ልወጣ እችላለሁ። ከጓደኞች ጋር ስፔር ፊሽንግ ልንወጣ እንችላለን እና በዚህ መልኩ ነው ትሬድ የማደርገው። ያው ሪላክስ ሆኜ ነው ትሬድ የማደርገው። ኦኬ ወደዚሁ እንመለስና አሁን ትሬዲንግ ላይ ቅድም የሳይኮሎጂካል ፓርቱን እያነሳን ነበር እና ሪስክ ማኔጅመንት ለምንድን ነው አስፈላጊ የሆነው? ሪስክ ማኔጅመንት ትሬዲንግ ውስጥ በጣም አስፈላጊ የሆነበት ሪዝን ለምንድን ነው? የትኛውም ኢንዱስትሪ ላይ ግባ ሪስክ ማኔጅመንት ካሌለህ ጋምብለር ነህ። በቃ ኦልሞስት ያንን ማርኬት ላይ ዝም ብለህ ሪስክ እያደረግ ነው የምገባው። ኢቨን ኢፍ ኢምፖርት ኤክስፖርት ሊሆን ይችላል። የትኛውም ማርኬት ላይ ስገባ ምን ያክል ነው ኢንቨስት ማድረግ ያለብኝ፣ ምን ያክል አፎርድ አደርጋለሁ ማርኬቱ ኢቨን ሎስ ባደርግ። ፎር ኤግዛምፕል ዘይት ኢምፖርት ባደርግ ወደ ኢትዮጵያ ብዙ ሰዎች ዘይትን ኢምፖርት አድርገውት ቢሆኑ እና ፕራይሳቸውን ሎው ቢያደርጉ ያመጣውበት ፕራይስ እና የነሱ
ትልቅ ዲፍረንስ ቢኖረው አንደኛ ለመጋዘን ለሚቀመጥበት ከራሴ ኤክስፐንስ እያደረግኩ ነው ጊዜ እስኪጠፋ ድረስ በቃ ያመጣሁትን ልሽት ካልኩ ደግሞ በሎ ፕራይስ ነው የማወጣው ማለት ነው። ያ ማለት ሪስኪንግ ኮንትሮል አድርጌ ማኔጅ ካላደረግኩ ያልተፈለገ ሪስክ ውስጥ ልገባ እችላለሁ። at the same time ደግሞ አውቄ ከሆነ ኢምፖርት ኤክስፖርተሮችን አዋርጄ ኤክስፒሪየንስ ሰርች አናላይዝ አድርጌ ግን ኢንቨስት ካደረግኩ the same result አገኛለሁ ማለት ነው። ትሬዲንግ ጋርም ስንመጣ እንደዚህ ነው። ኢንቨስት ያደረግከው $1,000 ከሆነ $1,000 ምን ያክል ፐርሰንቴጅ ነው ሪስክ የምታደርገው ፐር ትሬድ? ኦልሞስት the next 5, 6, 7 ትሬዶችን ቴክ ብታደርግ ለነዛ ትሬዶች ምን ያክል ፐርሰንቴጅ ነው አካውንት ትሬድ ሪስክ የምታደርገው? ሪዋርድስ ምንድን ነው? አንዳንድ የማርኬት ኮንዲሽኖቹ ደግሞ ጥሩ ላይሆኑ ይችላሉ። ስለዚህ እነዛን ነገሮች አስቀድመህ መጻፍ መቻል አለብህ፣ ፕላን ማድረግ መቻል አለብህ ከመግባት በፊት። ስለዚህ ልክ ስገባ ምንድን ነው ታውቀዋለህ ሎስህንም ሪዋርድንም። ስለዚህ ኮምፎርታብል ነህ። ያስመጣሁት እቃ አለ በቃ ኦልሞስት ማርኬቱ ላይ ጥሩ ባይሆንም መጋዘን አስቀምጠውና አሪፍ ሰዓት ሲደርስ ሸጠዋለሁ ትላለህ ማለት ነው። ስለዚህ ቢዝነስ ላይም ፕሮፊታብል እንትሆነው በዚህ መልኩ ነው። በዚህኛው ነው። አሁን የፎሬክስ ትሬዲንግ ጋምብሊንግ የሚሆንበት አጋጣሚዎች ይኖራሉ ማለት ነው። ጋምብሊንግ የሚሆንበት አጋጣሚ ምንድን ነው? ያው ትሬዲንግ ጋር ስትመጣ ምንም ኖሌጅ ያሌለው ልጅ ወደ ትሬዲንግ ኢንዱስትሪ ሲመጣ እና በጣም ኢዚ ከሆኑ ፓርቶች ውስጥ ደግሞ አንዱ ቅድም ያሳየኝ አካውንት መክፈት ነው። ብሮከር አካውንት መክፈት ኢዚ ነው። KYC ቬሪፋይ ታደርጋለህ፣ ገንዘብ ዲፖዚት ማድረግ ኢዚ ነው። ልክ ማርኬቱ ላይ ስገባ ደግሞ ወደ ባይም ልገባ ትችላለህ፣ ወደ ሴልም ልገባ ትችላለህ። ምንም አይነት እውቀት ካሌለ ምንም አይነት አናላይሲስ ማታደርግ ከሆነ 50-50 ቻንስ አለ ማለት ነው። ስለዚህ በእድል ነው እዛ ጋር ትሬድ እያደረክ ያለው፣ ጋምብል እያደረክ ያለው ማለት ነው። ግን ቅድም ያልናቸውን ነገሮች ግን ያ ሰው ከመግባቱ በፊት ሬዲ ሆኖ ከገባ ግን ያውቀዋል፣ እንደ ቢዝነስ ቴክ አድርጓል፣ የሚገባው ሪስኮቹን ያውቃቸዋል፣ ሪዋርዶቹን ያውቃቸዋል ማለት ነው። ከዛ ወይ ማየት ይችላል ማለት ነው። አሁን የሪስክ ማኔጅመንት ላይ አንዳንድ ሰዎች ሪስክ የሚያደርጉበትን ነገር ደፍረው ይገባሉ። እንዲሁም የሆነ ጊዜ አንድ ፖድካስት ላይ ቀርቤ በቃ ደፍረ ግባ ምናምን የሚል ነገር አውርቼ አብዛኛው ቲክቶክ ላይ በሱ ቪዲዮ እየሰሩ እኔ ራሴ ተሳቀቅኩኝ። ማለት አንዳንዴ ደፍረ ስገባ ምን ሪስክ ማድረግ እንዳለብህ ማወቅ መቻል አለብህ። አንዳንድ ሰው ተበድሮ ደፍሮ ይገባል፣ ምን ያክል ድረስ እንደሚሄድ አያውቀውም። በዚህ በፎሬክስ ትሬዲንግ ላይ ሪስክ ሲደረግ ምን ያክል ድረስ ነው መደረግ ያለበት? ሪስክ ሲያደርጉ ምን ያክል ሪስክ ማድረግ አለባቸው ለሚለው ጥያቄ ያው እንደነሱ ላይፍ ስታይል ይወስነዋል። ግን ፎሬክስ ትሬዲንግ ላይ ኮምፎርታብል ሆነ እዚህ ትሬዲንግ ኢንዱስትሪ ላይ ኢሞሽናሊ ሞር ትሪገር ሳትደረግ ፕሮፊት ለማድረግ ሪስክ የምታደርገው ገንዘብ አመጣጡ ወሳኝነት አለው። ምክንያቱም ሪስክ የምታደርገው ገንዘብ አሁን ለምሳሌ የሚመጣው እቃ ሽጠህ ከሆነ የሚመጣው ተበድረህ ከሆነ ሌላ ራሱን የቻለ ኢሞሽናሊ ኦር ሳይኮሎጂካሊ አለ እዛ ፓርት ላይ የሆነ አለ ሌላ ስትረስ አለ። ትሬዲንጉ ራሱ ሳይድ ዌይ ሆነው ማለት። ስለዚህ ልክ ትሬድ ላይ ገብተህ ትሬድ እያደረግ ልክ የሆነ ያክል ድሮዳውን ስታይ ወይኔ ለሱ ያልሰጠሁት ብድሬን ትላለህ፣ ኦር ወይኔ ቃይም ባልሸጥኩት ኖሮ ሪግሬት ላይ ልገባ ትችላለህ። ግን ሄልዚ የሚባለው ወይ ግን ትሬዲንግ ላይ ምንድን ነው ፎሬክስ ትሬደር እየሰሩ ስለ እየተማሩ ሊሆን ይችላል ሳይድ ዌይ እርን ማድረግ መቻል አለባቸው። ፐርሰናሊ እነሱ ኮምፎርታብል ሊሆኑበት የሚችሉት ገንዘብ ማለት ነው። ከዛ በኋላ ትሬዲንግ ላይ ሪስክ የሚያደርጉትን ገንዘብ ከዛ ላይ ወስነው ያወጣሉ። ከዛ ያንን ገንዘብ ነው ሪስክ የሚያደርጉት። ስለዚህ ትሬዲንግ ላይ ቅድም እንዳለው ኖሌጅ ያስፈልጋል። የተማርከውን ኖሌጅ በስነስርዓት እያንዳንዱን አፕላይ የምታደርግ ከሆነ የምትፈልገው ነጥብ ላይ የማደርስበት ምንም ምክንያት የለም። ያንን ነጥብ ላይ ግን እንዳደርስ አንዱ ሪዝን የሚያደርገው ነገር ምንድነው? ኢሞሽናሊ ራስን ሃንድል ባለማድረግ ነው። ስለዚህ ገንዘቡ ደግሞ በሄልዚ ዌይ ከመጣ ቅድም እንዳልኩ ሰርተኸው ፐርሰንቴጅህን ራስ አውቀህ ሪስክ ማኔጅመንት ኖሮ ይህን ያክል ፐርሰንቴጅ ሪስክ ያደርጋለሁ ብለህ ግን ከመጣ የምታውቀውን ኖሌጅ ነው ዳይሬክት ላይ አፕላይ የምታደርገው። ያን ያክል ሞር ትሪገር አትደረግም ኢሞሽናሊ ማለት ነው። ግን የመጣው ገንዘቡ ግን በብድር ከሆነ በቃ በጣም በሚያሳቅቅ ወይ ቢሆን የፈለገ ትሬዲንግ ኖሌጅ ለ2 ዓመት አይሆንም ስቲል ተመሳሳይ ኢሞሽናል ፕሮብለም ያጋጥመሃል ማለት ነው። ስለዚህ ያንን ፊክስ ለማድረግ ምን ያስፈልጋል? የግድ ሳይድ ቢዝነስ ያስፈልጋቸዋል። አንዴ ፕሮፊታብል እስከሚኮን እኔ ልክ በቃ ፈርስት ሰከንድ ዊዝድሮ ካረኩ በኋላ በቃ ቢዝነሴን ተውኩት። ሳይድ ሊሰራ የነበረውን ቢዝነስ ምክንያቱም ከዛ በላይ ጀነሬት እያደረኩ ስለነበረ ሞር ታይም ያስፈልገኛል እዚህ ላይ። ስለዚህ አቆምኩት። ግን
ፕሮፊታብል እስከመሆን ድረስ ይሰራው ነበር። ምክንያቱም ማነው የቤት ኪራይ የሚከፍልልኝ ፕላስ ምበለው አለ ወደ ፋሚሊ ጋር ለመጠየቅ ትራንስፖርቴሽን አለ ምለብሰው ልብስ አለ። ስለዚህ እነዛን ነገሮች ከበር ላደርግበት የምችለው ገንዘብ ስቲል ይሰራው ነበር ማለት ነው እስከዛ ታይም ድረስ። ግን ሪስክ መውሰድ ከምትለው አንጻር ምንድነው ሰዎች ሪስክ መውሰድ መቻል አለባቸው። ግን ሪስክ የሚወስዱበትን ኢንዱስትሪ ማወቅ መቻል አለባቸው። ፕላስ ደግሞ ምን ያክል ነው ሪስክ እየወሰዱ ያሉት የሚለው ነገር መታወቅ አለበት። ቅድም እንዳልከው አሁን ወደ ትሬዲንግ አንድ ሰው 100% መጥቶ ሪስክ የሚወስድ ከሆነ አውቆበት ከሆነ ገንዘብ መስራት ይችላል። ስለ እኔ አሁን 100% ነው ራሴ ሪስክ ያደረኩት በቃ ወጥቼ ገንዘብ መስራት አለብኝ። ግን ሞር ስለማነብ ሞር ስለማይ ፕላስ ፈጣሪም ስለረዳኝ ነው ብዬ ነው እዚህ ቦታ ላይ ደረስኩት ብዬ የማስበው። ስለዚህ ጭፍን መሆን ሳይሆን አላ ሞር አይኑን መግለጥና ምንድነው የተፈጠረ ያለው ነገር የሚለውን ነገር ማየት መቻል አለበት። ያ ሪስክ ወስዷል ያ ሰው እዛ ቦታ ላይ አለ። ግን የሚወስዳቸውን ሪስኮች ማወቅ መቻል አለበት። ቅድም እንዳልኩ በቃ ሞር ኢኮኖሚካሊ ኢሞሽናሊ መጥፎ ክራይሲስ ውስጥ ላለመግባት ማለት ነው። ኦኬ አሁን ትሬዲንግ ላይ ሶሎ ትሬደር አለ ብቻውን ነው ያን ነገር የሚያደርግ። እንደ ካምፓኒ ደግሞ አቋቁሞ ደግሞ የሚሄድ ደግሞ አለ። የትኛው ነው ሪከመንድ የሚደረገው? ቤዚክሊ ኒዛኔ ትሬስ አረግ ብቻዬን ነበር ትሬድ የማደርገው። ግን እንደዛውም ጓደኞቼ የነበሩ ትሬድ የሚያደርጉ ያው the same ኢሞሽኑን ስለምናውቀው ፊል እንደራረጋለን። ያው የምትሰራው ኢንዱስትሪ ላይ ከጎን የሆነ ኢሞሽንን ፊል የሚያደርግ ሰው ካለ አላ የሆነ ያክል ነገር ይጠቅማል። ግን እንደዛውም ብቻህንም ኮንክ ደግሞ ያው ማድረግ ያለብን ነገር ካወቅና መውሰድ ያለብን ሪስክ በደንብ የምትረዳ ከሆነ ያው ፕሮፊታብል መሆን ትችላለህ። ግን ያኛው ሞር ሄልፕ ያደርጋል አላ የተለያየ ኖሌጅ ነው ያላቸው የተለያየ ኤክስፒሪየንስ አላቸው። ሞር አንተ ኢሞሽናሊ ትሪገርድ ዮንግ ትሬድ ልታደርግ ትችላለህ። በዛ ሰዓት ኖ ትሬድ ማድረግ የለብህም እዚህ ጋር ተራጋ ሊል ይችላል። ስለዚህ በዚህ መልኩ ጓደኞች ሄልፕ ሊያደርጉ ይችላሉ። የትኛው ሙያ ላይ አንድ ሰው በቂ እውቀት ከሌለው ኢጎ ነው የሚኖረው። አብሶ ትንሽ እውቀት ካለችው ያቺን ነገር አምፕሊፋይ ታደርግና ሌላውን ነገር ሁሉ ይሸፍንበታል። አሁን ትሬዲንግ ላይ ኢጎስቲክ ሆኖ የሚገቡ ሰዎች አሉ። ኢጎስቲክ የሚሆኑት ከምን አንጻር ነው? ረዥም ዓመት ስለሰሩ ያንን ነገር ፕሮፊታብል እኮ አይደሉም። ነገር ግን እዛ ነገር ላይ ስለቆዩ ብቻ እኔ ነኝ እኮ ቆይቼበታለሁ ደግሞ አሁን መተህ ምናምን የሚባል ነገር አለ። በሁለቱ መካከል ያለው ልዩነት እንዴት ትረዳዋለህ? በኤክስፒሪየንስ እና በቆይታ ወይም በእድሜ መካከል ያለው ልዩነት። ረጅም ዓመት ኤክስፒሪየንስ ያላቸው ሰዎች ያው አንዳንድ መቅረፍ ያለባቸውን ፕሮብለም ፊልተር አውት አድርገው ባለማየታቸው ምክንያት the same loop ውስጥ አሉ ብዬ ነው የማስበው እነዛ ሰዎች። ምክንያቱም ያንን ነገር ያውቁታል ግን አያደርጉትም። ለሰዎች አድቫይስ ማድረግ ይችላሉ ግን ፐርሰናሊ እነሱ አያደርጉትም። ስለዚህ the same እዛ ሉፕ ውስጥ ናቸው ያሉት ስቲል ረጅም ጊዜ ይቆያሉ። አንዳንድ ሰዎች ደግሞ ያንን ሉፕ ብሬክ ለማድረግ የሚገቡ ሰዎች አሉ። ምንድነው ስህተቴን ማወቅ ፈልጋለሁ ያንን ስህተቴን ማሻሻል ፈልጋለሁ ብለው የሚገቡ ደግሞ አሉ። እነሱ በአጭር ጊዜ ውስጥ ፕሮፊታብል መሆን ይችላሉ። በአጭር ጊዜ ውስጥ ያለባቸውን ፕሮብለም ሶልቭ ማድረግ ይችላሉ። ግን ረጅም ዓመት የሚቆዩ ሰዎች ያው እንደዚህ አይነት ሰዎች እኔ ምን ብዬ አስባለሁ አድቫይስ ከመቀበል አንጻር ሴሌክቲቭ መሆን አለባቸው ሰዎች ብዬ አስባለሁ። እኔ በጣም እንደዚህ አይነት ሰዎች እርቃለሁ። ምክንያቱም ያልሆነ ኢንፎርሜሽን የሚሰጡኝ ብዬ አስባለሁ። ምክንያቱም ለምሳሌ እኔ ትሬዲንግ ላይ ልክ እንደገባው ማግኛቸው ሰዎች ነበሩ 3-2 ዓመት ኤክስፒሪየንስ ያላቸው በቃ ሲነግሩኝ አውቀዋለሁ እኔ በቃ ይህን ነገር ካወቁ በኋላ ፕሮፊታብል ሆናለሁ ብዬ የማስበውን ነገር አውቀዋለሁ እኮ በቃ ቺችን ነገር ካደረግ ይልና ለምንድነው እሱ ግን ፕሮፊታብል ያልሆነው ብለህ ራስን ክሽታ እኔም እንደሱ ሊወስድብኝ ነው ያን ያክል ዓመት ትላለህ። ስለዚህ ሞር ፐርሰናሊ ሪሰርች ማድረግና ያው እኔ ምንድነው ቅድም እንዳልኩ ይሄንን ታይም ማጥበብ የምችለው በቃ ለዛ ነገር በሰጠው ዴዲኬሽን ታይም ነው ብዬ አስባለሁ። ለዛ ከዛ ወይ ሰዎች አንደርስታንድ ቢያደርጉና ቢወስዱት ዊን ማድረግ ይችላሉ። ስቲል 2 ዓመትና 3 ዓመት ደግሞ ኤክስፒሪየንስ ኖራቸው ፕሮፊታብል ያልሆኑ ሰዎች ስቲል ታይም አላቸው ብዬ አስባለሁ ፕሮፊታብል ለመሆን። ትልቅ ነገር ማድረግ ያለባቸው ምንድነው እይታቸውን ትንሽ ቀየር ማድረግ አለባቸው። ፕሮብለማቸው የቱ ጋር እንደሆነ ፊልተር አውት ለማድረግ የሆነ ጆርናል ማድረግ ይጠበቅባቸዋል። ኦር ደግሞ ኮንሲስተንሲ የትሬዲንግ ሩል ሊኖራቸው ይገባል። እኔ ያንን ነገር በማድረጌ ነው ሞር ፊልተር አውት እያደረኩት የመጣሁት
ችግሮችን ማለት ነው። ስለዚህ እነዚህን ስቴፖች ቢጠቀሙ ኖሌጁ ከመኖሩ ባሻገር ሞር ሄልፕ ያደርጋቸዋል። ፕሮፊታብል ሲኮን የሚመጣ ገንዘብ አለ። ምን ያክል ፐርሰንቱን ነው ኢንቨስት ቢደረግ ብለህ ሪከመንድ የምታደርገው? the first profitable ሆኖ የሚያገኙትን ገንዘብ almost ከhalf በላይ አውጥተውት ኢንቨስት ቢያደርጉት በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ ሰዎች የሚያስቡት ገንዘብ አንጻር ነው። ስለዚህ ይሄን ያክል ገንዘብ ከሰራው ይሄንን ገንዘብ ሪስክ አድርጌ ኔክስት ከሰራው ነው። ስለዚህ ፍለፊት ስክሪን ላይ የምታየው ነምበር ነው ፍሎት ሲያደርግ የምታየው ያ ነምበር ወጥቶ ላይፍ ላይ የሆነ ኢምፓክት የሚያመጣ ነገር መቀየር ሲችል አታየውም። እና ፐርሰናሊ የሆነ ያክል ዊዝድሮ አድርገህ ልብስ ስገዛ ኦር ሰደቃ ልሰጥ ትችላለህ ኦር የሆነ አሪፍ ቦታ ላይ ሄደህ ልትዝናና ትችላለህ። እና ያንን ነገር ማድረግ እንደሚችል ስታቅ በጣም ሞር ሞቲቬት ያደርጋል። ሪሊ በዚህ ነገር ኮንሲስተንስ ከሆንኩ ደግሞ ይህን ነገር ማሻሻል እችላለሁ፣ ይህን ነገር መቀየር እችላለሁ ወደሚል ትገባለህ ማለት ነው። እኔ ብዙ ሰዎችን አጋጥሞኛል ኦልሞስት በቃ 10K ደርሼ 8K ደርሼ 5K ደርሼ የሚሉኛሉ። ዋይ ለምን ዊዝድሮ አላረኩም? ምክንያቱም ኢሞሽናሊ ራሱ ዊዝድሮ አድርገው ስታየው በአይነህ ገንዘቡን ስታየው እና ደግሞ ገንዘቡ ደግሞ የሆነ ነገር አድርጎ ፎር ኤግዛምፕል የሆነ ሌክዠሪ የሚባል 5 ስታር ሆቴል ሄደህ ለአንድ ቀን ልታድር ትችላለህ። ለምንድነው ኤክስፔሪንስ ማላረገው ብለህ ማለት ነው። ያን እንደ ሪዋርድም ቆጥረው። ስለዚህ ያን ነገር ፊልም ማድረገ ኔክስት እዚህ ቦታ ላይ 1 ወር ነው መቀመጠው ብለህ ሳይኮሎጂካሊ ለራሴ እንድትነግረው ያደርጋል። ኢሞሽናሊ ሬዲ ትሆናለህ። ስለዚህ ወደ ትሬዲንጉም ስገባ ደግሞ በጣም ተራክተ ነው የሚገባው ማለት ነው። ግን እዛ ጋር ያገኘውን ገንዘብ ኤቭሪዴይ ሪስክ የምታደርግ ከሆነ ሞር ግሪዲ ሞመንት ላይ ነው ያለው በፍጥነት ለመስራት ማለት ነው። ስለዚህ በፍጥነት መስራት ሳይሆን ቦታው ላይ የሚያደርስህ ተረጋግተህ መስራቱ ነው ያ የምትጠብቀው ቦታ ላይ የሚያደርስህ ማለት ነው። ስለዚህ ያንን ነው ሞር ሰጀስት ማድረገው። ዞሮ ዞሮ ፕሮፊታብል መሆን ግድ ነው ከገባህበት አይቀር አይደለ? ይሄ የፎሬክስ ቢዝነስ የላይፍ ታይም ቢዝነስ ሊሆን ይችላል። እድሜ ልክህን ያው ትሬዲንግ ኢንዱስትሪ ላይ ትሬድ ላታረግ ትችላለህ። ግን አሁን ፐርሰናሊ ትሬድ አለማድረግ ይከብደኛል። ያ ግን ያው የምታገኛቸውን ኢንካሞች ወደ ሳይድ ሀስል ወይም ደግሞ እነዚህ ሳይድ ቢዝነሶች ላይ ዳይቨርሲፋይ ማድረግ ሞር እንቅልፍህን ተኝተህ ራሱ እርን ታድርጋለህ ገንዘቦችን ማለት ነው። የግድ አንተ እዛ ቦታ ላይ ሄደህ ኮንትራቶችን ኤክስኪዩት ማድረግ አይጠበቅብህም። ስለዚህ ከዛ አኳያ አንድ ሰው ወደዚህ ትሬዲንግ ኢንዱስትሪ ላይ መጥቶ ፕሮፊታብል ከሆነ በኋላ የሚያገኛቸውን ፕሮፊቶች ወደ ሳይድ ቢዝነሶች ዳይቨርሲፋይ ካረጋ ተኝቶም ገንዘብ ይሰራል። ስለዚህ ይሄ ሰውዬ ላይፍ ታይም መስራት አይጠበቅበትም። አት ሰም ፖይንት ትሬድ ላያደርግ ይችላል 1 month ግን ስቲል በሌላ ቢዝነሶቹ ገንዘብ ሜክ እያደረገ ነው ማለት ነው። ኦኬ ትሬዲንግ ናውሌጁ እንዳለ ነው፣ ስኪሉ እንዳለ ነው ማለት ነው። ያ ቅዳሜና እሑድ ይዘጋል አይደለ? ያ ትሬድ ለሚቀጥለው ሳምንት እንዴት ነው ራስን የምታዘጋጀው? ኦኬ ልክ ቅዳሜና እሑድ ሲመጣ ቅዳሜ ምንም አይነት ቻርትም አላይም ትሬድም አላይም፣ ያው ለራሴ ነው ታይም የምሰጠው። ኦኬ ከዛ ልክ እሑድ ላይ ምንድነው የማደርገው ላስት ዊክ የነበረኝ የትሬዲንግ ጆርኒ አየዋለሁ። ምን ያክል ፕሮፊት አደረኩ፣ ምን ያክል ሎስ አደረኩ። በጣም ኤግዛጀሬትድ የሆነ ፕሮፊት ከሆነ ያደረኩት ያ ትንሽ ሬድ ነገር ነው ብዬ ነው የማስበው። በጣም ሪስክ እያደረኩ ነው ማለት ነው። ስለዚህ እሱን ነገር ማየት አለብኝ። እንደዛም ደግሞ ሎስ ከሆነ ደግሞ የሆነ ያጠፋው ጥፋት አለ ኦር ደግሞ አንደርስታንድ ያላረኳቸው ነገሮች አሉ፣ እነሱን ቼክ አደርጋለሁ። ከዛ የሳምንቴን ጆርናል ክሎዝ አድርግቼ ኔክስት ዊክ አዲስ እንትን እዘጋጃለሁ ማለት አዲስ ጆርናል እዘጋጃለሁ። ለዛ የማደርገው ምንድነው ብዙ ጊዜ 6 months ነው የማደርገው። አንድ አካውንት ዲፖዚት አደርጋለሁ። ያ ዲፖዚት ያደረኩትን for 6 months አሳድገዋለሁ። ከዛ 6 months ላይ ዊዝድሮ አድርጌ ሌላ አዲስ ቻሌንጅ ጀምራለሁ ማለት ነው ለራሴ። ስለዚህ በዚህ መልኩ ነው ትሬድ የማደርገው። ፕላስ የተለያየ ደግሞ የኢንቨስተር አካውንትም ስላለኝ ማኔጅ ማድረጋቸው ምን ያክል ፐርሰንቴጅ ግሮ እንዳደረኩት ኢቨን ሪስክ ራሱ ቴክ አደረኩ ምን ያክል ፐርሰንቴጅ ነው የቀነሰብኝ የሚሉትን ነገሮች በደንብ እንዳሰላ እና ያሉት ነገሮች ሞር ትራንስፓረንት እንዲሆን ከነሱ ጋር ስራዬን ፋይናላይዝ ማድረግበት ነው ዊኩ ላይ። ከዛ ኔክስት ዊክ መንዴይ ሀብለን እንጀምራለን። ኦኬ አሁን ጀስት እንደ ሂውማን ቢሄቪየር አንደኛው ሰዎችን በቃ በዋነኝነት የሚያጠቃው ቅናት ኢንቪ፣ ያ ደግሞ በጓደኞች መካከል በቤተሰብ ፒር ፕሬዠር አለ፣ ቅርብ ላይ ያለ ሰው። እንደዚህ አይነት ነገሮች አንተ ጋር በሚኖረው ለውጥ ላይ ተመስርቶ ሊመጣ ይችላል
ሜቢ እኩል እየኖር ከእኩል ያለህ ምናምን ሰው የበለጠ ፕሮፊታብል ስትሆን የበለጠ እያገኘ ስትሄድ የሆነ ነገር እየተቀየረ ሲሄድ ምናምን ይሄኛው ሰውዬ ደግሞ እየሰራ ነው ግን ውጤት እየመጣ ካልሆነ ምናምን የሚሰማው ስሜት አለ፣ ተፈጥሯዊ የሆነ ስሜት። እንደዚህ አይነት ነገሮች ሰዎች አጠገብ ያሉ ሰዎች ሲመጣባቸው ወይንም መጥቶባቸው ያጋጠመህ ነገር ምናምን አለ ኤክስፒሪየንስ ያደረገው? ፐርሰናሊ እንደዚህ ከጎን ያሉ ሰዎች በጣም ኢንቪ ሆነው ያጋጠመኝ ነገር የለም። እኔ በተቻለ መጠን ምን አድርጋለሁ፣ ምን የሚባል ህልም አለኝ። እኔ ካደኩ ሌላም ሰዎች ማደግ አለባቸው ብዬ አምናለሁ፣ በተለይ በአቅራቢያ ላሉ ሰዎች ማለት ነው። ስለዚህ እኔ አሁን የተሻለ ቦታ ላይ በሆንም ምንም በሆንም በቃ ለነሱ የተሻለ የስራ አማራጭ የስራ ኦፖርቹኒቲ መክፈት ሊኖርብኝ ይችላል። ፕላስ ደግሞ ከኔ ጋር ሃንግአውት ማድረግ ሊኖርባቸው ይችላል። ቢዝነስ ላይ ሚቲንግ ማድረግ፣ አንዳንድ ነገሮች ለነሱ ማስተካከል፣ በቃ እኔ ፐርሰናሊ አሁን ያገኙትን ኦፖርቹኒቲ ለነሱ መስጠት የሚባሉ ነገሮችን አደርጋለሁ። ለዛ ያለኝ ሪሌሽንሺፕ በጣም ደስ የሚል ነው አሁን ፐርሰናሊ ባለኝ ሁኔታ። ፕላስ ያንንም ደግሞ ቢውልድ ማድረግ ፈልጋለሁ። ምክንያቱም እኔ ብቻ አይደለሁም for the future የሆነ ፕሮፊታብል ስለሆንኩ ብቻ ለራሴ ብቻ ጠቃሚ ነኝ ብዬ አላስብም። አቅራቢያ ያሉ ሰዎችን ሞር ስትሮንግ ሳደርጋቸው ነው ሞር እኔም ጠንካራ መሆነው ብዬ ስለማስብ፣ ፕላስ ደግሞ ለሰዎች አድቫይስ ባደረኩ ቁጥር በሰጠው ቁጥር ደግሞ አላህ ሱብሃነሁ ወተዓላ ይሰጠኛል። ስለዚህ ምንድነው ስጥ ይሰጥሃል ነው ማለት ነው። ስለዚህ እኔ ሞር በሰጠው ቁጥር ደብል ትሪፕል ይሆናል። ስለዚህ ህግ ነው እሱ። እሱን ነገርም አድርጋለሁ። ሜቢ ግን እንደዚህ አይነት ነገር ሜቢ ቢያጋጥምህ ኢን ዘ ፊውቸር ምንድን ነው የምታደርገው? በእስልምና ላይ ሀያተል ኩርሲ ይባላል እና በደንብ ፕሮቴክት የሚያደርግ ነገር ነው። እኔ እንቅልፌንም ስተኛ አንድ ቦታም ሲሄድ ያ ሱራ አለ ሀያተል ኩርሲ የሚባል፣ እሱን ስቀራ አላህ ከምንም ነገር ፕሮቴክት ያደርግልሃል። ከነዚህ ኢቪ ከዴብል አይስም ደግሞ ከብዙ ነገሮች ማለት ነው። ስለዚህ ሞር ያው 100% በራሴ የማደርገው ነገር አይደለም፣ አላህ ሱብሃነሁ ወተዓላ ነው ይህንን የሚያመጣው፣ እርሱም ነው የሚጠብቀው ብዬ አስባለሁ። ለዛ ከኔ የሚጠበቅብኝን ነገሮች ብቻ ማድረግ ነው ብዬ አስባለሁ። ከዛ አንጻር ያው ሃይማኖት ላይ ያሉትን ነገሮችንም እዛው አፕላይ አደርጋለሁ። በደንብ ዱዓ ይደረግበታል፣ ይሄዳል፣ እንይዘዋለን ማለት ነው። ኦኬ፣ ወደ ትሬዲንግ የሚገቡ ሰዎች የመጀመሪያው ሂደት መማር ነው፣ ያንን ነገር ማወቅ ነው። እና ያንን ለማወቅ ደግሞ ወይ ኮርስ ይገዛሉ ወይ ሌላ ቦታ ላይ ይገባሉ። በዛው ልክ ደግሞ ስካም ደግሞ አለ። ስለዚህ አንድ ሰው ወደ ትሬዲንግ መግባት ፈልጋለሁ ሲል ሪሉን ከስካም የሚለይበት መንገድ ሊኖር ይችላል። ሪሉን ከስካም አንድ ሊለይበት የሚችልበት ምክንያት ምንድነው? ጆርኒ ነው። ያ ሰው ኬን የመጣው እንዴት ነው የመጣው፣ እዚህ ቦታ ላይ እንዴት ደረሰ። በጣም ፋስት የሆነ ኤክስፖኔንሻል ከሆነ አንተ ኖርማሊ ስትሰማውና ስታየው ኮምፎርታብል ካልሆንክ ልትል ትችላለህ። ውስጥ ደግሞ ይነግርሃል። ሪሊ ግን የምታየው ፕሮግረስ ከሆነና የአንዳንዱ ፕሮግረስ ያ ሰው አቺቭ አድርጎት ከመጣ ፕላስ ደግሞ የሚያሳያቸው የትሬዲንግ ሴታፖች ትሬድ ቴክ ሲያደርግ ያው ለምሳሌ አንዳንድ ቴክ ያደረግኳቸውን ትሬዶች ሪከርድ እያደረግኩ ፖስት አደርጋለሁ። ያ ማለት ከመግባቴ በፊት ልክ ስገባው ሎት ሳይዝ የምጠቀማቸው አሉ። እነዛ ኢቨን የትሬዲንግ የ4 ወር የትሬዲንግ ጆርኒን ፖስት አድርግቻለሁ። ምን ያክል ትሬድ ነው በማንዝሊ ቴክ ማድረገው 20 ምናምን ትሬዶች አሉ፣ ይህን ያክል ፐርሰንት ዊኒንግ ሬት አለኝ እያልኩ ማለት ነው። ስለዚህ ኢቨን ዊኒንግ ሬቶችንም ጭምር ነው ማሳያቸው። ስለዚህ ያ ሞር ትራንስፓረንት ነው ሆነው ሰዎች እንዲያዩ ሞር እንዲረዱ። የሆነ በአንድ ቀን ፕሮፊት ስላረኩ አይደለም እዛ ቦታ ላይ የደረስኩት፣ ኤቭሪ መንዝ አለኝ የሆነ ማቀው ያክል ፐርሰንቴጅ ፕሮፊት ሪተርን ፕሮፊት ማለት ነው። ስለዚህ እነዛን ነገሮች ሰዎች አንደርስታንድ ባደረጉ ቁጥር ፊልተር አውት ማድረግ ይችላሉ ብዬ አስባለሁ። ስለዚህ ሞር ትሬዲንግ ኖሌጅን እያወቅኩ ስመጣ ማን ሪያሊስቲክ ነው ማን አይደለም ያንን ነገር ፊልተር አውት ማድረግ ይችላል። አሁን ፍሮም ደ ስክራች ጀምሮ ትባል እስካሁን ድረስ በቃ ያለ አካውንት ምናምን ዜሮ አካውንት፣ የመጀመሪያው ስራ ምንድነው የሚሆነው? የመጀመሪያው ስራ የሚሆነው ወጥቼ መስራት ነው፣ ገንዘብ መስራት፣ ሀስል ማድረግ። ገንዘብ ያስፈልገኛል። ስለዚህ ወርጄ አስተናጋጅም ሊሆን ይችላል፣ የመኪና ጥቤም ሊሆን ይችላል፣ ኦር ዴሊቨሪም ሊሆን ይችላል፣ በፊት ስራ ላይ ተመልሼ ኤስኤምኤም ሊሆን ይችላል። ብቻ ባገኘሁት ሴክተር እኔ ገንዘብ ኤርን ላደርግበት የምችልበት ወይ ነው ክሬት ማድረገው። ከዛ ያንን ገንዘብ አመጣና ትሬድ አደርግበታለሁ። ኦልሬዲ ኤክስፒሪየንሱ አለ፣ ልምዱ አለ። ስለዚህ መልሶ ማግኘቱ ቀላል ነው የሚሆነው። almost the first $300 ምናምን ሜክ ማድረግ አለብኝ ብዬ አስባለሁ።
$300 $200 አስቀምጣለሁ። $100 ቀደም እንደተባለ ሪስክ ማኔጅመንታችን አለ። ስለዚህ እሱን አስገብተህ ይጀመራል ማለት ነው። ይጀመራል ኮንሲስተንሲ። ኢን ዘ ፊውቸር አሁን ኤአይ ብዙ ነገሮችን ቴክ ኦቨር እያደረገ ነው። ያሰጋል ትሬዲንግ ኢንዱስትሪ ላይ? እስካሁን ካየሁት አንጻር ምንድነው ትሬዲንግ ኢንዱስትሪው ሞር በጣም ለየት የሚያደርገው አንፕሬዲክተብል መሆኑ ነው። ስቲልም አነጋጋሪ የሚሆነው በጣም ሰው ሎስ የሚያደርገው ዊን የሚያደርግበት ኢንዱስትሪ ላይ ደግሞ ኤአይዎች ያው አሁን እየመጡበት ባለው ፓዝ ሁኔታ ያው ወደፊት በጣም ብዙ ኦፖርቹኒቲዎች ክሬት ይደረጋል ብዬ አስባለሁ ለሪቴል ትሬደሩ ማለት ነው። ብዙ ነገሮችን ይቀንስልናል ብዬ አስባለሁ። ፎር ኤግዛምፕል ያው ለምሳሌ ድሮ ጆርናል ማድረገው በደብተሪ ነበረ። አሁን ጆርናል አፕሊኬሽኖች አሉ፣ ጆርናል ዌብሳይቶች አሉ። ስለዚህ ቤዚክሊ እሱ ራሱ ምን ያክል ዊኒንግ ሬት እንዳለኝ፣ ምን ያክል ትሬድ ቴክ እንዳደረኩ፣ ምን ቴክ እንዳደረኩ፣ ምን ሰዓት እንደገባው፣ ምን ሴሽን ላይ እንደገባው ስለዚህ ጨርሶልኛል። ስለዚህ ብዙ ነገሮችን በጣም ሲምፕሊፋይ የሚሆኑባቸው ፕሮባቢሊቲዎች አሉ፣ እንደዛውም ከትሬዲንግ አንጻር ማለት ነው። ስለዚህ ያ ፕሮባብሊ ይኖራል ብዬ አስባለሁ። ሌዚ ግን አያደርግም እሱም ይሰራል ከሆነ አናላይሲስ የሚባለውን ራሱ ሰው ማድረግ አለበት ብዬ አስባለሁ። እኔ አሁን ኤአይ አናላይዝ አድርጎልኝ ለእኔ ትሬድ አደርጋለሁ ያ ትንሽ አስቸጋሪ ነገር ነው። ያው የሚፈጠርበት ፕሮባቢሊቲ ሊኖር ይችላል አኩሬት ከሆነ ማለት ነው። እንደ ኤአይ ይወስነዋል፣ እዛ ጋር እንዳለው ቴክኖሎጂ ይወስነዋል። ግን አሁን ባለበት ሞመንት ከጠየቀኝ ፐርሰናሊ የአናላይዝ ማድረግን መርጣለሁ። ምክንያቱም ገንዘብ ሪስክ የማደርገው ምን አይነት ሴታፕ ላይ እንደሆነ እርግጠኛ መሆን ስለምፈልግ ማለት ነው። ግን ወደፊት ፕሮባብሊ ሊኖር ይችላል ብዬ አስባለሁ። አሁን የትሬዲንግ ኢንዱስትሪውን በጥርጣሬ ለሚያይ ሰው ይሄ ነገር ምናምን ለሚል ሰው ምን አድቫይስ ትሰጣለህ? ያው ትሬዲንግ ኢንዱስትሪ እንደዚህ በጥርጣሬ የሚመለከቱ ሰዎች ብዙ ጊዜ ውጪ ላይ ያሉ ሰዎች ናቸው። ከትሬዲንግ ውጪ ሆነው ነው የሚያዩት። ስለዚህ ወደ አንድ ዝናብ ወዳለበት ቦታ ላይ ካልገባይ ዝናቡን ጥንካሬ ማየት አትችልም። ዝናቡ ምን ያክል ቀዝቃዛ ሊሆን ይችላል፣ ሊሞቅ ይችላል፣ ፕላስ ጠንካራ ሊሆን ይችላል፣ አታውቀውም። ስለዚህ ሞር ገንዘብ ኢንቨስት አድርጎ ኢንዱስትሪውን ከማየት በላይ ሪሰርች አድርጎ ማየት ተመራጭ ነው ብዬ አስባለሁ። ምክንያቱም በጣም ውጪ ላይ ብዙ ኖይዝ አለ፣ በጣም ብዙ ወሬ ይወራል። ስለዚህ እነዛ ሰዎች አይደሉም ያንተን ፊውቸር ቢልድ ማድረግ ያለባቸው ብዬ አስባለሁ። ራስህን ሪስፖንሲቢሊቲ መውሰድ መቻል አለብህ። አንድ ነገር አይሆንም ስትል ኖ ሪሰርች አድርጌበታለሁ አልወደድኩትም፣ ስለዚህ ይሄ ነገር ለኔ አይደለም ፐርሰናሊ ነው ማለት አለብህ እንጂ እንትና እንደዚህ ብሎኝ እንትና ሪሰርች ሰርቶ እንትና እንደዚህ ብሎኝ የእንትናን ቪዲዮ አይቼ ስለዚህ እንደዛ ሳይሆን ፐርሰናሊ ይሄ ቢዝነስ ምንድን ነው የሚሰራው፣ እንዴት ነው ገንዘብ የሚሰራው፣ ለኔ ይሆናል ወይ፣ እንዴት ማድረግ አለብኝ፣ ፕላስ ወርክአውት አያደርግም ለኔ ትችላለህ ወደኋላ ሰው ሲጠይቅ ራሱ ሪዝን አለ። ስለዚህ እንትና አለኝ አትልም። ግን አንዳንድ ሰዎች ደግሞ ገብተው ካዩት አንደርስታንድ ማድረግ ይችላሉ፣ እንዴት ደግሞ ገንዘብን መስራት እንዳለባቸው ያውቃሉ ትሬዲንግ ላይ። ስለዚህ ብዙዎቹ ትሬዲንግ ይጀምራሉ፣ ከዛ ትሬዲንግ ላይ ረጅም ጊዜ ይቆያሉ ብዬ አስባለሁ። እንደዚያውም ፕሮፊታብል የመሆን ቻንሳቸው ከፍተኛ የሚሆንበት ፕሮባቢሊቲ አለ። ቅድም እንዳልነው ደግሞ እነዛ ነገሮች ሳያሟሉ ሲቀሩ ደግሞ ትንሽ ጊዜው የሚራዘምበት ታይም ይመጣል ማለት ነው። ኦኬ፣ ምንድን ነው ህልምህ? በእኔ በምፈልጋቸው ነገሮች ላይ ሰክሰስፉል መሆን መቻል ኤቭሪዴይ። ያ ምንድን ነው ያው እንደዚህ ቦታ መድረስ ፈልጋለሁ ብዬ ማስቀምጠው ቦታ የለም። ምንጊዜም የሆነ ነገር አለኝ መንዝሊ ግብ እና ደግሞ እንደዛውም ደግሞ ይርሊ ማሳካት አለብኝ ብዬ የማስባቸው ነገሮች አሉ። ግን የኔ ሰክሰስ ብዬ የምጠራው የኔ ግብ ብዬ የምጠራው ኤቭሪዴይ ያሉኝን ታክሶች ኮምፕሊት ማድረግ ነው። ስለዚህ እኔ ሰክሰስፉል ነኝ ብዬ ራሴን በደንብ ወጥቼ ለመናገር ምንድን ነው በቀን ውስጥ ያሉኝን ታክሶች ኮምፕሊት አድርግቻለሁ ወይ፣ ቅድም ያልኩን እነዛ 4-5 ነገሮች ማለት ነው ማድረጋቸው ከሆነ 100% ሹር ነኝ at the end of the month የምፈልጋቸውን ነገሮች እንደማገኝ or ደግሞ at the end of the year የምፈልገውን ነገር እንደማገኝ ማለት ነው። ግን እዚህ ጋር በጣም ሌት ኮንኩ ሁለቱም ብቻ ያረኩ ሲሆን ምናምን ትምል ከሆነ አጠራጣሪ ውስጥ ይገባል ማለት ነው። በዚህ በትሬዲንግ ጉዞህ ላይ በትልቁ ያስተማረህ ነገር ምንድን ነው? በዚህ በትሬዲንግ ጉዞ ላይ በጣም ያስተማረኝ ነገር in real life ራሱ ትዕግስት ነው። ትዕግስተኛ መሆን አለብኝ። ያ በጣም ታጋሽ መሆን እንዳለብኝ የተማርኩት እና መጠበቅ እንዳለብኝ። ታይሚንግ
ታይሚንግም እዛ ላይ ወሳኝ ነው። ኤግዛክትሊ ማጠብቅ ከሆነ በጣም አስቸጋሪ ነው ትሬዲንግ ላይ። ጥያቄዎችን ጨርሻለሁ። የምጠይቀኝ ጥያቄ አለ? ኦኬ እኔ አሁን ጥያቄ ነው ማለት ነው። ኦኬ ቤሲክሊ ከዚህ በፊት እኔ እንደዚህ ፖድካስት ኢትዮጵያ ውስጥ በብዛት አላየውም ነበር እና እንደዚህ ሞር ወጣቱ ላይ ፎከስ ተደርጎ ይሄ ያለውን ኢንዱስትሪ ማሳወቅ ወጣቱ ሰዎች ምንድነው የሚያጋጥማቸው? አንዳንድ ልጆች አሉ ፋሚሊ ጋር እየኖሩ የሚሰሩ እና ደግሞ ሲወጡ ገና አዲስ ነገር ይሆንባቸዋል። ሀስሉም እንደ አዲስ ነው ኤክስፔሪንስ የሚያደርጉት። በዛ ጊዜ ውስጥ የሚያጠፉት ታይም አለ እና በዚህ መልኩ በጣም የብዙ ትውልድ ብዬ ነው የምጠራው ሴቭ እያደረጋችሁ ነው ታይም ብዬ አስባለሁ። እና ወደዚህ ስራ እንዴት ልገባ ቻልክ ብዬ አስባለሁ እና እሱን መጠየቅ ፈልጋለሁ። እኔ አድቫይስ የፈለግኩበት ታይም ላይ አላገኘውም ነበረ። ያ ማለት በአካል ሄጄ እነዛን ሰዎች ላገኛቸው እችላለሁ። ነገር ግን እነሱን ሳላገኛቸው እጄ ላይ ባለው መሳሪያ በስልኬ፣ በፒሲ፣ በኢንተርኔት የምፈልገውን ነገር እዚሁ አጠገቤ ያለ ሰው እንዲሰጠኝ እፈልግ ነበርና አላገኘውኝም። ስለዚህ እንግዲህ በጣም ብዙ ኔትወርክ ነው ያለኝ፣ ከብዙ ሰዎች ጋር እገናኛለሁ፣ ብዙ ነገር አውቃለሁ። የሆነ ታይም ላይ ግን ያንን ነገር ያጣሁበትን ታይም ነበር እና ራሴን መገንባት አንዳንድ ጊዜ ራስህን በቃ አሁን የሆነ ነገር መጨመር አለብኝ ወይም የሆነ ነገር መቀየር አለብኝ ማንንም ማግኘት የለብኝ ምናምን ብለህ ከራስህ ጋር የምትገባቸው ነገሮች አሉ። የዛ ታይም ላይ በፈለኩኝ ታይም አላገኘሁኝም። ከዛ ቼክ ሳደርግ የውጮቹን ያገኘሁት። what if ቋንቋ ባልችልስ ኖሮ ባልማርስ ኖሮ ባደኩበትን ቋንቋ በአማርኛ ለምንድን ነው ማላገኘው? ስለዚህ በትንሹ ተጀመረ። እያለ አሁን 10 ወር አክቲቭ ሆነን ሄደናል። በ10 ወራችን ከ220 ሺህ በላይ ሰብስክራይበር አለው። በሁሉም ሚዲያዎች ከ1.5 ሚሊዮን በላይ ፎሎወሮች አሉን። በዛ ምክንያት ነው የጀመርኩት። ኦልሞስት በ10 መንዝ ውስጥ ይሄን ያክል ፕሮግሬስ ማምጣት በጣም አንኤክስፔክትድ ነው ብዬ አስባለሁ። ኤክስፖኔንሻል ነው ሙቭ ያደረግከውና ከዛ አንጻር ሆነ እስካሁን ካደረካቸው ሰዎች ውስጥ ቅድም እንደነገርኩኝ በጣም ብዙ ሰዎችን ሚት አድርጋል for the past 10 months ማለት ነው። ስለዚህ the best ብለህ ኤክስፒሪየንስ የምጠራው ነገር እና ኦልሞስት በቃ ይሄ ደግሞ one of my worst experience ብለህ ከምጠራቸው ነገሮች ውስጥ እስቲ ሼር አድርግ። አሁን ልታጣላኝ ነው? ነው የሁሉም the best ነው። እስካሁን ከጋበዝካቸው ሰዎች ውስጥ የሆነ the best advice አግኝቻለሁ ብለህ የምታስበው የሆነ አድቫይስ ካለ? ታዋቂነት ይችኛዋ ነች። በቃ በጣም እንትን ያደረገች ሞር እየታወቅክ በሄድክ ቁጥር ብዙ አይን ይበዛብሃል፣ ብዙ አቴንሽን ይመጣብሃል። በደንብ እየታወቅክ በሄድክ ቁጥር ገንዘብ ካልሰራ ህይወትን ካልቀየርክ የሚተርፍ ፎቶ ብቻ ነው ብሎኛል። ሰው መቶ ካንተ ጋር ፎቶ ይነሳል፣ ኪስ ግን ባዶ ነው። ስለዚህ ገንዘብ በደንብ መስራት አለብህ። ብዙ አርቲስቶች ኢትዮጵያ ውስጥ ያሉ የበፊቶቹ ብዙ ዘፋኞች፣ ብዙ ታዋቂ ሰዎች ህይወታቸው እንደዚህ የሚጨበጥ ነገር የለም። ሰው ግን ያውቃቸዋል፣ ይወዳቸዋል፣ ያጨበጭብላቸዋል ምናምን። አብዛኞቹ በህይወት ሲያልፉም የሚያልፉት በሆነ ህመም ነው ወይ በሆነ ችግር ነው ሳይናገሩ ምናምን ነውና ያቺ ነገር በደንብ ክሊክ አድርጋኛለች። ምክንያቱም ስራው በራሱ ያሳውቃል፣ ባህሪው ነው። በታወክና ብዙ ሰዎች ጋር በደረስክ ቁጥር በዛው ልክ ራስህን መሸጥ አለብህ፣ በደንብ ሜክ ማድረግ አለብህ፣ ማግኘት አለብህና ያቺን ይዣታለሁ። ዋው የሚገርም ነው። የራሱ አሪፍ ትምህርት ነው ብዬ አስባለሁ ለብዙሃን ሶሻል ሚዲያ ላይ ያሉ ሰዎች። በጣም የሚገርም ፖድካስት ነበረ። ሌላ ጥያቄ እንጨርሻለሁ? ቴንክ ዩ በጣም አመሰግናለሁ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።